ስለተከዳ ስለተረሳ ነው። የህወሓት አመራር ለትግራይ ህዝብ ነፃነት፣ ለትግራይ ህዝብ ፍትህ፣ ለትግራይ ህዝብ ሰላም ያላሰፈነ አመራር የኢትዮጵያ መንግስት ጋር ሄዶ ተዋግቶ ስልጣን ስለያዘ የሚያመጣው ለውጥ ስለሌለ ነው። መንግስት የካድሬ እጥረት ሲያጋጥመው ገባ ብለን ካድሬ ለመሆን የተዘጋጀን ሰዎች አለን። ለሀገራችንና ለህልውናችን ስንል ያናከል ቀልባችን የጣለን ባንዳዎች ልንሆን አይገባም። ሀገር ስትኖን ነው ቴዲ ጋር ገብተን የምንጮኸው እየየ የምንለው እሮሮ የምንለው። ወደ ነጥቡ ልመለስ። በገዢው ፓርቲና በህዝባዊ ወያኔ ሓርነት ትግራይ መካከል ጦርነት ይጀመራል አይጀምርም? የሚጀመር ከሆነ እንዴት ለምን? ማይጀመር ከሆነስ እንዴት ለምን? ከዛ መጨረሻ ላይ ከተጀመረስ የዚህ ጦርነት ፍጻሜው መጨረሻው ምን ሊሆን ይችላል? ህዝብን ትለቃላችሁ። በስህተት ህዝብን በአጸያፊ ቃል የተናገራችሁ ሰዓት አክብሬ እንዳስገባችሁ አምሶሪ አዋርጄ ማባረርም አቅበታለሁ። አይ ዶንት ኬር። ከየትም ልትመጡ ትችላላችሁ። ህዝብን በማክበርና በመንቀጥቀጥ እንጠብቃለን። በተለይ ህዝብ ባለማክበር ጉዳይ ላይ ዲያስፖራዎች በጣም ትተቻላችሁ። ከሀገር ስትወጡ ምን እንደምትበሉ አይታወቅም። የሰለጠነ ሀገር ሆናችሁ የነበራችሁበትን ሀገር እንደማታውቁ ሆናችሁ ህዝብ ስትሰድቡ አብራችሁ የኖራችሁ አትመስሉ። የጥላቻችሁ ጥግ ወደር የለውም። ተስተካከሉ ትባላላችሁ። መልእክት አድርስ ተብያለሁ። እዛ መሬት ላይ ስለሚኖረው ህዝብ ስለ ኦሮሞም፣ ስለ አማራም፣ ስለ ትግራይም፣ ስለ ጉራጌም ህዝብን በከፍተኛ ጥንቃቄ በማክበር ላይ ነው ማውራት ያለብን። እሺ ክብራትና ክብራን ከአቶ ይርታቸው ጀምራለሁ። ይርታቸው 2 ዙር ነው የሚኖራችሁ። ለእያንዳንዱ ዙር 7 ደቂቃ ሰጣችኋለሁ። ከዛ እንሰነባበታለን። ምን ትላለህ ይርታቸው? በፌዴራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ መካከል ጦርነት ይጀመራል? እንግዲህ እኔ እንደማስበው መሬት ላይ ካለው አንጻር ስታየው አንደኛ ብልጽግና በጣም መሰሪና ክፉ ጨካኝ አረመኔ መሪ ስለሆነ ጠላቶች የነበሩ ወደ አንድ እየመጡ ያሉበት ምክንያት አለ። በዚህኛው ሰዓት አቅም ለመገንባት ሱዳን፣ ኤርትራ፣ ወያኔ እንደዚሁ አሜሪካ ደግሞ ቀይ ባህርን ወደብ በማግኘት ከዛ 4 ኪሎ ይገባሉ። 4 ኪሎ ይገባሉ እነዚህ ኃይሎች ነው የምትለኝ? እንግዲህ ባለው አቅጣጫ ከሆነ ነው እያልኩ ያለሁት። ባለው ቢሆን አንተ ትፈልጋለህ እንዲህ ይሄ ቢሆን? እኔማ ማልፈልገው አብይ በራሱ ስህተት በራሱ ጥፋት ወያኔ ህይወቱ እንዲሰካ እንዲተርፍ ለዚህ መስቅልቅል ያወጣት ኢትዮጵያ እንደገና እንዲቀጥል አድርጎታል። የአብይ ጥፋት ነው እንጂ ነው ወያኔ ብለ ማረገ ኦሬዲ ተሸነፈ። የኢትዮጵያ ህዝብ አክንትፍ ብሎ የተፋው ድርጅት ህይወት እንዲተካ አድርጎ ያስቀረው አብይ አህመድ ነው። either he knows how to do the country he lead it or ባቅ በአገሪቱ መምራት የሚችልበት ዕውቀትም ባይኖረው በስተትም ሆነ ወይም አግነስ አማራ ይሰሩልኛል ብሎ እነዚህ ሰዎች በህይወት እንዲተርፉ አድርጓቸው እንጂ የመላው የኢትዮጵያ ህዝብ የወያኔ ስርዓት ማየት ማውራትም ሰልችቶታል። ለምን? አገሪቱ ለማጥፋት አገሪቱ ለማፍረስ ስለሆነ ስርዓቱ የወጣውን ህገ መንግስት አገሪቱን ኢትዮጵያ እንዳትቀጥል ለማድረግ የተደረገ ሴራ ስለሆነ። ነገር ግን ወደድንም ጠላንም አፍጦ መጥቷል። ችግሩ አፍጦ ስለመጣ አብይ ማስተዳደርም ስላልቻለ ሆ ብሎ የተቀበለውና የመረጠው ህዝብ በጭፍጨፋና በመግደል ሲሞትም እንጨት ተክልላለን እያለ የአማራ ህዝብ እንዳውሬ እንዲያየው ለአብይ አህመድ ተደርጓል። ያ ደግሞ አማራው በሰላም የጠየቀውን በሰላም ከመመለስ ይልቅ እንቢ ወይም ኖ ወይስ ከመመለስ ይልቅ እንዳይመለስ በማፌዝና በማሾፍ ነገሮችን በማጣጣል ጥያቄዎችን በማሳነስ እንዳይሳካ አድርጎታል።
ስለዚህ አሁን የሚመጣው ኃይል ኢትዮጵያ እንደ ኢትዮጵያ የሚያስቀጥል ሳይሆን ለምሳሌ ኦነግም ጭምር ሊተባበር ይችላል። ለምን ወያኔና ኦነግ የሚስማሙበት ኢትዮጵያ በማፍረስ ምንም ችግር የላቸው የራስን ድል የራስን ወሰን እስከ መገንጠል። ነገር ግን በዚህ መሃል የአማራ ጅላጅሉ ብልጽግና ብሎ የገባው በሙሉ ራሱ የሚያጣበት ህዝቡን የሚያስጨፈጭፍበት የሚያሳርድበት የባሰ የሚዋረድበት የአማራ ህዝብ መንገድ በአዴን ብልጽግና አድማ በታይና ሚሊሻ ለአማራ ህዝብ ግፍ እየጨመረበት የሄደበት መንገድ ለአብይ መሳሪያ ሆኖ የአብይን ስራን አለመገንዘብ ለዚህ ሁሉ ውርደትና ለዚህ ሁሉ መከራ ለአማራ ህዝብ እንዲቀበል አድርጎታል። አብይ መምራት አልቻለም። አገር መምራት ማለት ኦል ኢትዮጵያስ ኢኳል ጀስቲስ እና ዲሞክራሲ በአገሪቱ ሲሰፍን ኢቭን ዲሞክራሲ ባይኖርም ጀስቲስ ለሁሉ ፌር በሆነ መልክ ቢተዳደር ነበር መልካም አስተዳደር ቢመሰረት then you can be equal individually right ለማምጣት ትጥራለህ። ቤዚክ የሆነ necessary የሆነ ለኢትዮጵያ ህዝብ መብት የሚከበርበት እድልና ቻንስ አላገኘም። ህዝባችን ከነበረው ይልቅ የባሰ መከራስ ችግር ኢኮኖሚ ሜንታሊ ፊዚካሊ ዲስትሮይ እንዲሆን ታሪካሊ ሂስቶሪካሊ የሀገራችን ታሪክ እንዲጠፋ ነው የተደረገው። ዋይ የአብይ ውስጡን የምናውቀው ነገር ሲያወራ ብቻ የምንሰማው እንጂ ዲፕሊ ኦነስትሊ ሪስፔክትሊ ማይንድ ሴትን የተረዳ ነው አይመስለንም። ለምን የሚሰራው ክፉ ስራ የሚያወራው ጥሩ ነገር ነው ያየ ነው። ጥሩ ነገሩ ያየን የሰማን መጥፎ ስራውን ላለማየት ላለማዳመጥ ላለማስባት አማራ ኦሬዲ መጥፎ ማህበረሰብ ነው ተብሎ ስሙ ስለጠፋ ይህ መከራውን ሁሉ ለመላው የኢትዮጵያ ህዝብ እንዲደርስ ይሆናል። የመጨረሻ አንድ ጥያቄ ልጠይቅህ። ግብፅ፣ ቲፒኤልኤፍ፣ ሱዳን ሻዕቢያ ሆነው ከኢትዮጵያ መንግስት ጋር ቢዋጉ እንኩል አሜሪካ ጨምርበት አሜሪካም ገብታ ትዋጋለች። ኦሬዲ ከኤርትራ ጋር ስምምነት አሰብ እየፈጠረች ነች። አየህ መሳሪያ ኤርትራ ታገኛለች የምትፈልገው። ቀሪውን ደቂቃ ተጠቀም በቃ። እሺ አዎ አሜሪካ ኦሬዲ አሰብ ለማግኘት ወደብ ለማግኘት ጥረት ያደረገ ቀይ ባህር ለመቆጣጠር ማለት ነው። ቀይ ባህር ተቆጣጠረች ማለት ኢስት አፍሪካ እንዳለ በአሜሪካ በሚድል ኢስት ሙሉ ተቆጣጠረች ማለት ነው። ስለዚህ ያንን ለማስጠበቅ ኢትዮጵያ የትም አትሄድም። ትልቁ አሜሪካ እዛ መርከቦቿ ሄዳ ከቆመች ኤርትራ ጋር ከተስማማች እኔ አንድ ድሮ ቀኛው ስቴሽን የነበረ አንድ ዶክተር ተገናኝተን ስናወራ ቃኘው ስቴሽን አስመራ እንዴት ነው እኔ ኢትዮጵያዊ ነኝ ስለው እንዴት እዛ እኮ ነበርኩ አስመራ ላይ ደቂቃ አልቋልሽ። የማዕቀቡን ጉዳይ ከመካከለኛ ምስራቅ ጦርነት ጋር ነው ማያያዝ ያለበት፣ ዝም ብላ አይደለም። አሜሪካ በመካከለኛ ምስራቅ ላይ በኢራን በኩል በተለየ ስትሬት ኦፍ ሆርሙዝ መዘጋት አጣብቂኝ ውስጥ ስለከተታት ምንም ማድረግ ስለሌለባቸው ስላልቻሉ ኢራኖች አልዘጉም እኛን የዘጋ ነው ለማለት ኦልሬዲ የተዘጋን ሰርጥ ድጋሚ ዘግተዋል። በርቀት ማለት ነው። ገባኛው ኢራን በዚህ ምንም አትጎዳም። ኢራን በኢራን ባክ የሚደረጉ የሁቲ አማጽያን ቀይ ባህር ላይ አሉ። ይሄ የሆርሙዝ ሰርጥ ከ25 እስከ 32 በመቶ የዓለማችን ነዳጅ የሚተላለፍበት ነው። ማዳበሪያ ይተላለፋል። እዚህ ላይ የቀይ ባህር ላይ የሚንቀሳቀሱ የሁቲ አማጽያን ይህን ዘጉት ማለት በኢራን የሚደገፉ እዚህ ብቻ ላይ 12 በመቶ ነው የሚተላለፈው። የዓለማችን ኢኮኖሚ ወገቡ ነው የሚቆረጠው። ያ እንዳይሆን አንደኛው ሎቢ የማድረጊያ መንገድም ነው እንጂ አንተ እንዳልከው ከኢትዮጵያ ጋር ጠላት ስለሆነች ኢትዮጵያን ለማሸማቀቅ ምናምን አይደለም። you can say that ማለት ይችላል። ያ ነው ያመጣው ነው የሆነ ሆኖ ግን አሜሪካ ይህም ራሱ ዛሬ ያወጡትን
ራሳቸው እየተከላከልን ነው ብለው ገልጸዋል። ተመልሰው እየተዋጉ ነው ያሉት። ኢትዮጵያና አሜሪካ ሊዋጉ የሚችሉበት እኮ ሌላ ኢራኑ ነው የምልህ። እሺ ደቂቃን ጨርሳል። አሁን ኢትዮጵያና አሜሪካ ዝም ብሎ ይዋጋሉ ብለህ ስትናገር ምንድን ነው? ምን ማለት ነው? ማለት ከአሜሪካ ትደግፋለህ ሻዕቢያ ነው የምልህ። የሻዕቢያ ጥቅሟ ቀይ ባህር ስለሰጠቻት፣ ሳፖርት ካደረገቻት፣ መሳሪያ ከሰጠቻት፣ ኤርትራ እንዳትጠቃ ከተከላከለች ዳን ሚንስ ባይዋጉም ኢኮኖሚካሊ፣ ሜንታሊ፣ ኢንፎርሜሽንም የኢትዮጵያ ሳትላይትም ለመቆጣጠር ብዙ ጥረት ትረዳለች ማለት ነው አሜሪካ። ይርታቸውን እናመሰግናለን። ቢያንስ ለሚያደምጡ ሰዎች ትርጉም ያለው እንትን እንስጥ። ዝም ብለን አይደለም በዘፈቀደ ምናምን ሳይሆን ሊሆን የሚችል ነገር አሁን በህዝባዊ ወያኔ ሓርነት ትግራይና በፌዴራል መንግስቱ መካከል ከሰሞኑ የሆነውን ነገር አራውንድ ዘቡሽ መዞር አይደለም። አሁን እየሆነ ያለው ነገር እንዴት ነው የምተነትኑት? የቲፒኤልኤፍ ሰዎች ያወጡት መግለጫ አለ፣ የፌዴራል መንግስቱ ያወጣው መግለጫ አለ። በሁለቱ መካከል ወደ ጸብ ሊገባ የሚችልበት እድል አለ ወይ? መጀመሪያ ይህን እንጨርስ። ከዛ ጣልቃ የሚገቡ ተጋባዥም እንበላቸው የፕሮክሲ ዋር ለማድረግ እየተዘጋጁ ያሉ እነሱ እንዳሳለን። ዋናው የጠየቁትን ጥያቄ ሸሽተ አሜሪካ ፊዚካሊ፣ ሜንታሊ፣ ቴክኒካሊ ምናምን አትበለኝ። ዋና እየሆነ ያለው ነገር እንድንተነትን ነው ይርታቸው ፕሊዝ። በሚቀጥለው ቲፒኤልኤፍ እና ህዝብ ማወቅ ስላለበት ነው። ማወቅም እዚህ ጋር በኮመንትም እየጠየቃችሁ ስለሆነ ነው። በፌዴራል መንግስቱና በቲፒኤልኤፍ መካከል ጦርነት ሊነሳ ይችላል ወይ? ይነሳል? እንዴት? አይነሳም? እንዴት? ከተነሳስ እንዴት ያለ ጦርነት ነው የሚሆነው? ምን ተነትነው በሁለት ፓርቲዎች መካከል ስላለ ወግ ነው። እሺ ወደ ዘብር እንሄዳለን። ቴዳ እንደ ሁልጊዜም ለምትሰጠኝ እድል ከልብ የመነጨ ምስጋናዬን አቀርብልሃለሁ ወንድሜ። በመጀመሪያ ደረጃ ፈጣሪ ሀገራችን ከድጋሚ ጦርነትና ከድጋሚ መተላለቅ እሱ ይጠብቅልን። ትልቁ ነገር ምኞቴ እንትና ተባብረው እንትናን አጥቅተውልኝ እንትናን በወደቀ የሚል ትንታኔ ትንሽ ከሰውኛ ያፈነገጠ ትንታኔ ነው። ከዚህ ነገር ብንጠነቀቅ መልካም ነው። እኔ ብልጽግና ላይ ጥያቄ ካላቸው ሰዎች አንዱ ነኝ። ሀገሬን ግን እንዲበታተንብኝ፣ እንድትጎልድ፣ እንድትሸራረፍ ከማይፈልጉ ወጣቶች አንዱ ነኝ። አስፈላጊ ሆኖ ሲገኝ መንግስት የካድሬ እጥረት ሲያጋጥመው ገባ ብለን ካድሬ ለመሆን የተዘጋጀን ሰዎች አለን። ለሀገራችንና ለህልውናችን ስንል ያናከል ቀልባችን የጣለን ባንዳዎች ልንሆን አይገባም። ሀገር ስትኖን ነው ቴዲ ጋ ገብተን የምንጮኸው፣ እየየ የምንለው፣ እሮሮ የምንለው። ወደ ነጥቡ ልመለስ። ጋሽርታቸው ቅድም ያነሱት ነጥብ ግን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ዜናው ሲጽፉ ትዊተር ላይ ካዩት መረጃ ደርሶኛል ማለት ሲባል ሰምቻለሁ ብለው ነው ያወሩት እንጂ ስለ ስምምነቱ ምንም ያወሩት ነገር የለም። አንድ አሜሪካ ምስራቅ አፍሪካ ላይ እንደ ኢትዮጵያ በወታደራዊም በኢኮኖሚያዊም ድጋፍ የምታደርግለት ሀገር የለም። ይህን መረጃ አይተውት በደንብ ይመጣሉ። እንዲሁ በእንትን ተነስተው አሜሪካ እንዲህ የቀልድ ጨዋታ ስለማይሆን፣ እሺ በወያኔና በብልጽግና መካከል ያለው ነገር ምን እየተካሄደ ነው የሚለው ነገር ትሄዳ ስታይ የሚያስፈራ ነገር አለ። በእውነቱ የትግራይ ህዝብ በዚህ ሰዓት ጦርነት ሳይሆን ሰላም የናፈቀበት ሰዓት ነው። ብልጽግና አሁን ላይ እኔ ብዙ ጊዜ የምከራከርበት ነገር አለ ከዚህ ስርዓት ጋር። ብልጽግና ቢችል የትግራይ ህዝብ ህዋትን በቃኝ ብሎት እንዲተፋው እንዲያገለው ይፈልጋል። ጦርነቱ ቶሎ ይጀምራል የሚባል እኔ እንትን የለኝም ቴዳዬ። ባየሁት ነገር አንጻር ብልጽግና ተዘጋጅቶ ነው ያለው። እንደምታውቀው ጦሩን አስጠግቶ ነው ያለው። የሆነ ኮሽ ካለ እርምጃ ለመውሰድ የተዘጋጀ ይመስለኛል። የድሮን ቅኝት አለ ይባላል፣ አውሮፕላኖች ያዣንብቡ ነበር ወዘተ ሲባል ትሰማለህ። ያለው ነገር ግን አየሩ ሁኔታው ስታየው ብልጽግና ከምርጫ በፊት ጦርነት ይጀምራል የሚባል እኔ በግሌ የተመለከትኩት የለም። ለምን ብትል ህዋት የድሮ ህዋት የለችም። አሁን ላይ እውነቱን እናውራ ከተባለ የድሮ ህዋት የለችም። እነ ጌታቸው የላትም፣ እነ ጻድቃን የላትም። ነፃ ሀራ መሬት ብለው አፋር ላይ የተደራጁ ወገኖች አሉ። ህዋት የድሮ ቁመና ቢኖር ኖሮ አሁን ያደረገችው ነገር ለብልጽግና ከመጠን ያለፈ ነይ ጦርነት ግጠሚኝ በላ የጠራችበት ህዋት ናት። ይሄ በአደባባይ የመጣ ነገር ነው። ህዋት ይሄን ያደረገችው ከመሬት ተነስታ አይደለም፣ ለህልውና ስትል ነው። ቴዳ
ጦርነት ባልመጣ ቁጥር ቁጭ ባለች ቁጥር ህዝቡ እየጠየቀህ እየገፋህ ይሄዳል። ህዝቡ ልታስተባብረት የምትችልበት ነገር አንድ ነገር ያስፈልጋል። ልትበላ ነው ተነስ ሊባል እንኳን የሆነ ነገር መቀስቀስ አለበት፣ ግዴታ መሆን አለበት። አንድ ያለምን ለምሳሌ ህወሓት እንደምታውቃት 27 ዓመት በሙሉ የሀገራችን ፖለቲካ የምስራቅ አፍሪካን ፖለቲካ አውቀዋለሁ ብላ ስለምታስብ አሁን ያለው ጂኦፖለቲክሱ ውጥንቅጡን ታየዋለች። ያንን ስታየው የሆነ ነገር አገኛለሁ ብላ ታስባለች። ነዳጅ የለም ወዘተ። ይሄ ራሳቸው የጦርነቱ የሚገመግሙት ነገር ስላለ ያንን አይተዋል። እንደ አንድ ኢትዮጵያዊ አሁንም ወደፊትም ድንገት ተሳስተው አንድ ቀን ባይማዘዙና ባይሆንና ባይሳካ መልካም ምኞቴ ነው። ቴዳ ጦርነት ግን የሚቀር ነገር አይደለም። ለምን ብለህ ከጠየቀኝ እኔ አብዛኛው ጊዜ ወንድሞቻችን በጣም ብዙ ጥያቄ ሲጠይቁ ሰማለሁ። የኢትዮጵያ መንግስት ከአልቡርሃን ጋር እየተዋጋ ነው። ግብፅ መታ ሱዳን ውስጥ ሰፍራ ወታደሯ አኑራ ሻዕቢያ ወታደሮቿን እየላካች በሱዳን ውስጥ ስትዋጋ ኢትዮጵያ ምንም አያገባሽም፣ አንቺ ቁጭ በይ፣ አንቺ ጾመኛ ነሽ መባል አይቻልም። የራስን ነገር ልታስጠብቅ ትሄዳለህ፣ ልትዋጋም ትችላለህ። አንተ የምትፈልገው መንግስት ማምጣት አቅም ካለ አንተ የምትፈልገውን የፖለቲካ ፓርቲ ማምጣት ማስቀመጥ ትችላለህ። ይሄ ግዴታ ነው፣ ይሄ ፖለቲካ ነው፣ ያስገድድሃል። ግብፅ መታ አባይ ግድብ አጠገብ ስትሰፍርልህ አንተ እቤት ቁጭ በል፣ ምንም አያገባህም፣ አትነካካ፣ አትጣላ፣ ከጎረቤት የሚባል አማርኛ የለም። የነዚህም ሴራ ስለሚኖርበት መንግስት በቻለው አቅም ተደራጅተው ነው የሚመጡበት። አንድ ሆነ አትመጣበትም። ሻዕቢያ እሷን ማግዳ የሻዕቢያ ትልቁ ህልምና ትልም ትግራይ የጦርነት ቀጠና ማድረግ ነው። ይሄ ነው ዓላማዋ። ህወሓት እንድትፈራረስለት ትፈልጋለች። ህወሓት የሚባል ድርጅት እንዲኖር የማይፈልገው ከኢትዮጵያ መንግስት በላይ በኔ አይን ህወሓት ማነው ሻዕቢያ ናት። ትፈራታለች፣ ትሰጋለች። አቅም ያላት ቀን ትበቀለኛለች ብላ ስለምታስብ እሷን እንድጠፋለት ስለምትፈልግ ጦርነት ትግራይ መካከል ላይ ይደረጋል። ያንን ይህ አውዳሚ በጣም ዘግናኝ የሆነ ጦርነት ከፊት ለፊታችን ተደቅኖ ነው ያለው። እንደ ኢትዮጵያውያን የአንዳንድ የሳይለት ማጆሪቲ ገለመል የምንላቸው ሰዎች እውነት ተጽዕኖ መፍጠር የሚችሉ ሰዎች ይሄን ነገር መብረድ ቢችል ጥሩ ነው። አንድ ሀገር ውስጥ ሁለት መንግስት ሊኖር አይችልም፣ በፍጹም አይችልም። ይሄ ነገር ይሄዳ ያለው ወደ አደገኛ አቅጣጫ ነው። አብይ አህመድ በስልጣኑ በለው በምኑም በለው ከድሮ የተሻለ አቋም አለው እንጂ ከድሮ የባሰ አቋም የለውም። አሁን ላይ ፀጉር እያበጠረ ቆሞ ሊጠብቅህ አይችልም። ያለው ነገር ሊያጋድለን ሊያባላን የሚችሉ ሁኔታዎች ሰፊ ምክንያቶች አሉ። እሺ እና ሰፊ ምክንያቶች አሉት ቴዳዬ። አሁንም ግን ቴዳ ትላንትና ነው ከትላንት ወደ አንዳንዴ እኔ አንተ ቤት ምንድን ነው የማደርገው አንተ በምታነሳዎች በእያንዳንዱ ሀሳብ ገብተን ሀሳብ ለመስጠት ለመከራከር ባንገባ ቁጭ ብለን ታች ማዳመጥ መስማት የመሰለ ትልቅ ነገር የለም። ቴዳ ትላንትና ስትለው ነበር ያላበደ ህዝብ አልነበረም፣ ሁሉም አብዷል። አሁንም ድጋሚ እንዳናብድ ቴዳዬ፣ ይሄ እልቂት ነው። በህይወት ዘመናችን ድጋሚ ለሚመጣው እቅድ አሁንም ሙዚቃ እያዘጋጀህ ያለህ በየትኛውም በኩል ሁን ብያለሁ። በአንድ ሀገር ውስጥ ሁለት መንግስት አይኖርም። አንድ መንግስት አሸንፎ እንዲወጣ እንፈልጋለን። ያ ሲባል በሀገሬ ጉዳይ ስለማልደራደር አሁን ያለው የፌዴራል መንግስት እንዲጠናከርና በፍትሃዊነት እንዲያስተዳደር ይፈልጋለሁ እንጂ እንዲፈርስ አልፈልግም። መንግስት አልባ ሀገር አልፈልግም። የደከመ መንግስት እንዲኖረኝ ነው የምፈልገው። መንግስት አልባ ሀገር አልመኝም። አብይ አህመድ ሶማሊያ፣ ሻዕቢያ ኦኬ ቴዳዬ፣ አብይ አህመድ ግብፅ፣ ሻዕቢያ፣ ሱዳን እነዚህ በሙሉ ተጣምሮ ሲወጉት ሳልፈልግ በግድ ከአብይ አህመድ ጎን ቆማለሁ። ለሀገሬ ስል ደካማ መንግስት እንዲኖረኝ እፈልጋለሁ። ጠንካራ መንግስት ባጣው እንኳን እንድትፈራረስብኝ አልፈልግም። የማንም መቀለጃ እንድትሆን አልፈልግም። ባይሳካልን ባይሆንልን ጠንካራና ፍትሃዊ መንግስት በናገኝ የፈረሰች ኢትዮጵያ ለማየት ግን ባንጓጓ መልካም ነው። ቴዳዬ ስለምሰጠኝ እድል በጣም ነው የማመሰግነው። ቴንክ ዩ አባቴ። እኔ ይህን ነገር ልበል በደንብ መያዝ አለባችሁ። ገና ካሁኑ አሁን ዘበር መጨረሻ ላይ የተናገረው ንግግር በጣም ወሳኝ ንግግር ነው። እኛ ያው እንደምታውቁት ታሪካችንም እንደሚያሳየው መሪዎቻችንም እኛም ከታሪክ የምንማር ህዝቦች አይደለንም። እኔ በደንብ የገባኝን ልንገራችሁ። እኛ ስለ ራሳችን እኛ የሚገባንን እኛ የሆንን ብለን የምናስበውና አክቹዋሊ እኛ የሆንነው የሰማይና የምድር ልዩነት አለ።
የመጨረሻ አንድ ማወቅ ያለብን ነገር ከምሁር እስከ መሀይም ኋላ ቀር ህዝቦች ነን። ይሄን ለራሳችሁ ንገሩት። እኔ ለራሴ ነው የምነግረው ሁልጊዜ ለራሳችሁ። ኋላ ቀር ህዝቦች ነን። ኋላ ቀር ባንሆንማ ትንታኔያችን፣ ንግግሮቻችን የሰለጠኑ ይሆን ነበር። የመጀመሪያው ያላስተማረን ከጥፋታችን ማንማር፣ አሁንም ተመሳሳይ ነገር የምንደጋግም ህዝቦች ነን። አሁንም በጅምላ በደንብ እንደዛ ነው መሆን ያለበት። ጂዲፒን ፐር ካፒታ ኢንከምም ሲሰላ ኢኮኖሚስቶች ካሉ ይነግሯቸዋል። አንድ ሀገር ደሃ ናት ቢለው ፖቨርቲ ላይን ነው የምትኖረው ሲባል እዛ ህዝብ ውስጥ እኮ ቢሊዮነሮች አሉ፣ ሚሊዮነሮች አሉ። ነገር ግን ጂዲፒ ተሰልቶ ለህዝቡ ሲካፈል የሚደርስ ፐር ካፒታ ነው ድሃምና ሀብታምም ነው የሚያሰኝ ሰው። ሼህ አሊ አላሙዲ በፐር ካፒታ ሜዠርመንት ከድህነት ወለል በታች የሚኖር ዜጋ ነው። በግሉ ቢሊዮነር ነው። ገብቷችኋል? ሲሰላ እንደዛ ነው። እኛ እንደ ህዝብ ስንሰላ ኋላ ቀርንን። አሁን ድረስ ልዩነቶቻችንን በጠበንጃ ለመፍታት በየጫካው በየጉራንጉሩ ምንሄድልን። አሁን ብንዋጋ መጀመሪያ ከሆነው የተለየ አይደለም የሚሆነው። መጀመሪያ የሆነው ምንድን ነው? እስከዛሬ በታሪካችን የሆነው ነው የሚሆነው። ትዋጋለህ፣ ዜጎች ይሞታሉ፣ ይፈናቀላሉ። ከዛ በኋላ መጀመሪያ እንዋጋ አይነት ድምፅ እያንሸራሸርክ ላለህ ነው። እንዋጋ የሚሉትን ከጦርነቱ በኋላ ብታዋቸው ቶናቸውን ቀይረው ተገደልን ነው የሚሉት። ከዚህ ውጭ ቶን የለህም። በመጀመሪያ ጦርነት እንዋጋ እንዲነን ያልክ፣ ከዛ በኋላ ተደፈሩ፣ ተፈናቀሉ፣ እንትናለን ጄኖሳይድ ምናምን ነው ምንለው። አሁን እንዋጋ አሁን ካለፉት እንትናችን ተምረናል፣ ከትላንቱ ተምረናል። ከዚህም ከዛም ወገን ያለን መሀል ላይ የምናስጨርሰው ህዝቡ ነው የሚጨርሰው። ንጹሃን ናቸው የሚገደሉት። እጅግ አስቂኙ ነገር ከተዋጋን በኋላ ክርክሮቻችን ከመዋጋታችን በፊት ወደ ነበርንበት ቦታ እንመለስ የሚል መሆኑ ነው የሚያስቃችሁ። የመጨረሻ ኋላ ቀር የመጨረሻ የጨለማ ዘመን ሰዎች መሆናችን ማሳያ አንዱ ነው። ምን ማለት ነው? አሁን የሆነ መሬት ላይ ረግጠሃል። ስትዋጋ ተሰደ ሱዳን ትገባለህ። ከተዋጋ በኋላ ቤትን አታል፣ እግርህን አታል፣ ቤተሰቦችን አታል። ክርክር መጀመሪያ ከመዋጋቴ በፊት ረግጬ ወደ ነበርኩበት ቦታ መልሰኝ ነው የምትለው። ትመለሳለህ፣ ከዛ ትዋጋለህ፣ እንደገና መልሱኝ ነው የምትለው። የጦርነት ውጤቶች ይታወቃሉ። የትም ዓለም ላይ ነው የጦርነት ውጤቶች። ሳሚ ካለ ሪኩዌስት ስለተዘጋብ ነው፣ ከቻለ ትገባለህ። የጦርነት ውጤቶች የትም ዓለም ላይ መፈናቀል አለ፣ ግድያ አለ፣ የሴቶች ደፈራ አለ፣ ኢኮኖሚ ያወድማል፣ ኢንፍራስትራክቸር ያወድማል። ሳሚ ሚታርግ ከመቀሌ ስለሆነ የሚገባው መቀሌ እስኪደርስ ድረስ ጊዜ ይወስድበታል። ሳሚ ጦርነት ሰርግ አይደለም እኮ። በቃ ተዋጋህ ማለት ኢንፍራስትራክቸር ይወድማል። ተዋጋህ ማለት ሴቶች ይደፈራሉ። ተዋጋህ ማለት ዜጎቻችን ይሰደዳሉ። ተዋጋህ ማለት ኢንተርናሊ ዲስፕሌስድ የሚሆኑ ዜጎች አሉ። እኚሁ ፖለቲከኞች ከውጊያ በኋላ ድርድር ይቀመጣሉ። ድርድር ሲያደርጉ ከመዋጋታችን በፊት ወደ ነበሩበት ቦታ ላይ ህዝባችንን መልሱ ይላሉ። ባይዋጉ ኖሮ ሊፈናቀሉ ማይችሉ ሰዎችን ከተዋጉ በኋላ ካፈናቀሉ በኋላ ካስገደሉ በኋላ የሞተ ነፍስ ይመለሳል። ዛሬ እናት ስንት ልጆቿን አቅፋ፣ ይሄ አሳዝንም። ዛሬ እናት ልጆቿን ስንት አካል ጉዳተኞች አሉ። እነዚህ አካል ጉዳተኞች ዛሬ ዞር ብሎ ሚያቸዋል። ዊልቸር አገዛላቸው። ሌባ፣ አጭበርባሪ ከህዝባችሁ እንደወጣችሁ ብሔርተኞች ህዝባችሁን እኔ በህይወት ዘመኔ ማለት ነው በኢትዮጵያ ታሪክ ለብሔሬ ቆርቆራለሁ እንደሚሉ ብሔርተኞች ብሔራቸውን የሚጠላ አይቻላትም። አጋንንት እንደነሱ ብሔራቸውን አይጠላም። አጋንንት
የእናንተን ያህል የብሔር አክቲቪስቶች ያለበት ቦታ ኦሮሞም አማራም ስልጤ የትም ቦታ ባለበት የእናንተን ያህል የወጣበትን ማህበረሰብ የሚጠላ የለም። እንደው አማራው ለትግራዩ ይራራል፣ ትግራዩ ለቫይስ ቨርሳ፣ እንደዚህ አንዳችን ለአንዳችን። በተለይ እናንተ የብሔሩ ተወላጅ ነን እንደምትሉ እናንተ ናችሁ እኮ ኦፒኒየን ሊደር ሆናችሁ ፕሮፓጋንዳ ሰርታችሁ ህዝቡን አጋጥማችሁ የሚገደለው የምስኪኑ ህዝብ ነው። ዛሬ የትግራይ ህዝብ ኢትዮጵያ ውስጥ የቀን ጉርሱን ለማግኘት ያልተበተነበት ቦታ የለም። የቀን ሰራተኛው ይሰራል፣ የሚነግደው ይነግዳል። ይሄ ጦርነት እንዲደረግ ይሄ ጦርነት እንዲጀምር ከፈለጉ ፖለቲከኞች በራቸውን ዘግተው ጣጣቸውን ይጫሉ፣ ራሳቸው እዛ ይከራከሩ። ባልተግባቡበት ጉዳይ ራሳቸው ይከራከሩ፣ ይፍቱ። በየ5 ዓመቱ በሚደረግ ምርጫ ጦርነት ውስጥ እንከታለን ብሎ አይደለም ቃል የገቡት። የግል ጥቅማቸው እንትን ሲል ህዝቤ በቃ እንትን ህልውና አደጋ ገባበት ምናምን እያለ ከዚህም ከዛም እያስተባበረ አትዋጋ። ችግሩን ቁጭ ብሎ ይፍታ ፖለቲከኛው። እዋጋለሁ ካለ ራሱ ፖለቲከኛው ይዝመት። ከትግራይም በኩል ከዚህም በኩል ከየትም በኩል ህዝቡ ሊበቃው ይገባል። ማይ ፍሬንድ የመጨረሻ ይልበል። እኔ በእግዚአብሔር ህልውና አምናለሁ። የተዋጋና ያዋጋ ብቻ አይደለም፣ ምስኪኖች እንዲዋጉ የቀሰቀሰ በማንኛውም ውጊያ ላይ የተሳተፈ በሙሉ በእግዚአብሔር ፊት የእጅን ታገኛለህ። በተለይ ከሀገር ውጭ ያለ እግዚአብሔር የምስኪኖችን እንባ ያያል። ውጭ ላይ ኃላፊነት በጎደለው መንገድ የምተነትነው ትንታኔ ትንሽ ቆም ሊባል ይገባል። በቃ የሆነ ጊዜ ላይ ከታሪካችን የምንማር መሆን መቻል አለብን። በቃ ነው ብዙ ጦርነት አይተሃል እኮ በቃ በጦርነት ምንም ሰርግ አይደለም ያገኘነው፣ የሆነው ጥላቻ ነው፣ መጥፎ ነገር ነው የተዘራው። አሁን መንገዳችንን መቀየር አለብን ነው ምለው። ከልብ ነው ማመሰግነው። ላንዋጋ ምንችልባቸውን እድሎች ፎከስ እያደረገን ብናወራ የምንዋጋበት እድል ይሄን ያለው እሺ አይሉም ካላችሁ ምንድነው መጨረሻው የሚሆነው? እሱንም አንድ ላይ እንድናወራ ስለፈለኩኝ ነው። ከዘብር ቀጥሎ የምንሄደው ወደ ኢወርልድ ነው። 1 2 3 ኦኬ ይሰማል። እሺ ቴዲ አመሰግናለሁ ለድሉ እንደገና ስለሰጠህ። ወደ 1.4 እዚህ በዩቲዩብም ሰው የተከታተለ ነው። ይሄ ትልቅ ነገር ነው። የሰው መውደድ ነው። ፖለቲክስ ቢዝነስ ነው እና ኮምፐንሴሽኑን እግዚአብሔርም ሰውም ይስጥህ። እኔ በበኩሌ የተዘጋጀው ነው ኮምፐንሴት ለማድረግ ከቻልኩኝ። በዚያው መጽሐፌንም አንድ ቀን ፕሬዘንት አድርጋለህ ብለኸኛል። እድሉን ሰጣኝልህ። ስለ ጦርነት ጽፌያለሁ። ከዚህም ሪሰንት የሆኑ መረጃ ሰብስቤ ስለ ኢሌክሽን ጽፌያለሁ። ይሄ ፈርስት ፓስት ዘ ፖስት የሚባለው እንደገና ይሄ ፕሮፖርሽናል የሚባለው ነው። ኢትዮጵያ 30% የመረጠውም ሌላኛው ከጣለው ይወድቃል፣ ሜዳ ላይ ይቀራል። እና ወደ አጀንዳው ሲመጣ ጦርነት ይፈጠራል ወይ ቢባል ቴዲ ወይ ኢወርልድ ወይ እዚህ ያሉ ወንድሞች ወይም የሚከተል ህዝብ አይደለም የሚፈጥረው። መሪ ሳይገባው ፖለቲካ ላይ የተጣደ መሪ ነው የሚፈጥረው። ስለዚህ መሪውን እባክህን ጦርነት አትፍጠር። ጦርነት ቲሊ የሚባል ሰውዬ ዎር ክሪኤትስ ዘ ስቴት ብሏል በስተት። ብዙ ሰው ተረባርቦ ዩኒቨርሲቲ ፕሮፌሰር ነው ዲስትሮይ ያደርጋል ብለው ተከራክረዋል። ለምን ክሪኤት ያደርጋል አለ? ጠመንጃ ይገዛል፣ ምን ይላል፣ ገበሬውም ጦር ሜዳ ይሄድና አክቲቭ ይሆናል፣ ምናምን ይሯሯጣል፣ ምናምን ብሎ ዘላብዷል ሰውየው። ያኔ ድሮ ማለት ነው አንደኛው ዓለም ጦርነት አካባቢ ያ ቀርቶ ዲስትሮይ ያደርጋል። አሸናፊ አለ ወይ? የሚያሸንፍ የለም፣ ሁለቱም ጎን ተብሎ ይጎዳል ተብሏል። ይህንን አሁን እኔ በስም ጠራለው የፓርቲ ሊቀመንበር ስለሆነ እና አብይ አህመድ በደንብ ማሰብ አለባቸው። እና ኳሱ ማጋ ነው ያለው። አገሪቱን መራለው የፓርቲም የመንግስትም መሪ ነኝ ምለው ጋ ነው ኳሱ ያለው። እና አሁን እኛ ጥንዶ ምንለው የተጣመደው ለምን ከችግር አንጻር ለምሳሌ አሁን ደብረጽዮን ዶክተሩ ጠርቷል። ምን አለበት ተቸኝ እንወያይ ብሏል። መወያየት የሀገር መሪ ከሪር ነው እንዴ? ኬሚስትሪ አስተማሪ ነው?
ባዮሎጂ አስተማሪ ነው። ህዝብ መርጦት አይደል እንደ የመጣው። እኛ ሰፈር ስልጣን የያዙን ስንጠይቃቸው በእኔ ጥረት ነው ስልጣን የያዝኩት ብሎ ስቅ ያለው ባንተ ምንድነው? ባዮሎጂ ተምሮ ባዮሎጂ አስተማሪ ነው ወይ ኬሚስት ላብራቶሪ ነው የገባው? ህዝብን ለመምራት ህዝብ መርጦ እስከመጣ ድረስ ህዝብ የሚለውን መስማት አለበት። ህዝብ ደግሞ ማን ነው? የሚወደውም የማይወደውም ትግራዋይም፣ አማራውም፣ ጉራጌውም፣ ወላይታውም፣ ከምባታውም ህዝብ ነው። ይሄ ለና አብይ አህመድ ገብቷቸዋል ወይስ ኬሪየር አድርጓል? እውነትም ስለለፋው መሪ ሊቀመንበር ሆኛለሁ ብሎ ያስባል ብለን ካሰብን ኳሱ በሱ እጅ ነውና ዶክተር ቴዎድሮስ የሱ አስተማሪ ዶክተር ደብረጽዮን አስተማሪው ነበርና ጠርቶ ቁጭ ብሎ ተነጋግሮ ህዝብን ከጦርነት ማዳን አለበት ብዬ አምናለሁ። ትክክልም ይሄ ነው። ማንኛውም አሜሪካዊም አውሮፓዊም ኤክስፐርት ብጠይቅ ከዚህ ያለ የተሻለ አንተም ከዚህ የተሻለ ካለ አምጣ። ሌላኛው እና አብይ ሁለተ መርተው ቅድም አንተ የምትለው ፐር ካፒታ ኢኮኖሚው እንደገና ደግሞ ላይፍ ስፓኑ ይሄ ዩኤንዲፒ ሶሻል ዴቨሎፕመንት ኢንዴክስ ነው። ትምህርት የለም። ዶክተር እየተራበ ነው። በኢኮኖሚ ፌል አድርጋለች። በሰርቪስ ፌል አድርጋለች። ሌላው ከሀገር ከሌላ ቦታ መራመድ አይችልም። ይህንን ስል እኔ ስቱፒድ አይደለሁም። አውቀው ሰው ስለዚያ እንድጸልይ አብይ አህመድ ሆይ አድነኝ እንድል አውቆ ኢንቴንሽናሊ ስላደረገ በሞራልም በሊጋልም ተጠያቂ ነው። አሁን አይደለም። ያንን ግን እንዳይደረግ ክብሩ የኦሮሞ ልጆች እየተዋጉ ነው። ተው እያሉት ነው። እና ይሄን ካልኩ በኋላ ይቀራል ወይ አይቀርም ኢሚነንት የሚባለው ነው። ደብረጽዮን ጠርቷል። እኔ እንግዲህ ህወሓት እንደገና ተመርጣለች፣ እንደገና መታለች። ያንን በፕሪቶሪያ ህግ የተባለው ስላልሰራ ነው። ጋዛ አይሄድም፣ ነዳጅ አይሰጥም፣ ደሞዝ አይሰጥም። እንግዲህ ከዚህ በፊት እነሱ እንደዛ ካረጉ ቢቀላ ከሆነ በቀል ፖለቲካ አይደለም እና አብይ ትምህርት ቤት መግባት አለባቸው፣ ፖለቲካል ሳይንስ ማለት ነው። እና ህዝቡን መምራት ስላልቻለ ህዝቡ አሁን በተገዶ ጦርነት ውስጥ ሲገባ ጦርነቱ ደግሞ ለብቻው መርጦ መዋጋት ሲችል አሁን የኢትዮጵያን ህዝብ ገንዘብ ሁሉ አዋጥቶ የገዛውን ድሮኑን ደሞዝም የለም ምን የለም የኢትዮጵያ ህዝብ ገንዘብ ሁሉ አውጥቶ ነው ድሮን የገዛው። ለምን? አባይም ስለተገደበ አባይ ለመጠበቅ ምናምን ተብሎ እነ ባጫ ነው የሚበሉት ገንዘቡን ባለኝ መረጃ እኔ እንትን ልል እችላለሁ። እና ስጨርስ ምንድነው እነ አብይ ጦርነትን ማስቀረት ይችላሉ። ያ ካልሆነ የአሜሪካን በለው የሀገር ጠበንጃ ሻጮች ጠበንጃ መሸጥ ነው የሚፈልጉ እንጂ የሱ ጠበንጃ ይሰራ ዳምፒንግ ነው የምንለው እኛ። የሱ ጠበንጃ ይሰራል ወይ አይሰራም የሚለው ነው እንጂ ስንት ሰው ይሞታል ምናምን ጉዳዩ አይደለም። የሱ ጀት የተሰራው ይሰራል ወይ ይተኩሳል ወይ በደንብ ይተኩሳል ወይ የሚለውን ስለሚያዩ ያንን ህዝቡን ባያስመታ ይሻላል። ጦርነቱን ማስቀረት ይችላል። ያ ካልሆነ ግብፅም እድሏን አግኝታ ነው እንዴ ኢትዮጵያን ለማዳከም። ያን ካለ ልጨርስ ነው። ሱዳንም አሁን ያኛውን እንትን ስለሚል ይወርልድ ይሰማኛል። አሁን ቲክቶክ ላይም ዩቲዩብ ላይም ከፌስቡክም አብዛኛውን እየጠየቁ ያሉት ጥያቄ ምንድን ነው የምታወራው ነው የሚሉት። ጦርነት ብልጽግናና ትግራይ ጋር አሁን ጦርነት ሊጀመር አይችልም ወይ? ማስቀረትስ እንዴት ይቻላል? ይቀራል ወይ? አይደለም ጥያቄው። ተሳስቼ ካልሆነ ጦርነቱ ኢትዮጵያ ውስጥ እና አው ሊጀመር ነው። ለምን ናት እንደራደር ብሎ ደብረጽዮን ሲል አብይ እምቢ ብሏል። መልስም አልመለሰም። መልሷል፣ ጽፏል። ለትግራይ ያለ ትግራይ መኪናዋ ሞተር እንደሌላት ነው ያለው ሰውዬ ምላሽ ሰጥቷል። አክብሮ የትግራይን ህዝብ ተው ህዋትን መልሷል። ምን ማለት ነው? እስቲ ቴዲ አንተ ለኔ መልስልኝ፣ ህዝቡ ይመልስ። በእንትን ምንድን ነው የሚከብደው ነገር? እንደዚህ ነው ብላችኋል፣ ይሄ ስህተት ነው ብሎ ቢመልስ ምን አለበት? አሁን በሱ ቤት መናቁ ነው ምንድን ነው? ከዚህ በላይ ጦርነት እኮ በቃል ነው መጀመሪያው። ቴዲ በቃል አይደል እንዴ የሚታወጀው? ምናምን ቢሆን ድሮ ደራሲው እንደጻፈው ብቸና ላይ ይሄ በእንትን ላይ ፊታውራሪ መሸሻም ቢሆን ጠርቶ እኮ ነው እንደጀመሩ ቀልደው የጻፉት። እና ማንኛውም ጦርነት ተጠርቶ ነው፣ በቃል ነው መጀመሪያው። ተጀምሯል በቃል። አሁን እንዳይደገም ህዝብን እንዳይጨርስ ኳሱ ጦርነቱን የማስቀረቱ ማን እጅ ነው ብለህ ብትጠይቀኝ እኔ አብይ አህመድ እጅ ነው። ለምን? የፒፒ ሊቀመንበር ነው። ፒፒ ገዢ ፓርቲ ነውና የስቴቱንም አገሪቱን የሚመራው አሁን እሱ ነውና
የስቴት ፓወር በእጁ ነውና ማስቀረት ይችላል። ሚዲያውም አንተንም እንደ ወንድ የሚጠይቅ ፑሽ አድርገው እባክህን ጉልበቱን እንትኑን የያዝከው ሌሎቹ በውስጥ በሰርጎ ገብ ከሚያስገቡ ጦርነቱን ብታስቀር ብትል እኔ ፖለቲካሊ ኮሬክት ነው ምልህ። አንተን ተሳስቼ ከሆነ ከታችኛውም ሰው በሁለተኛ ዙርም ካልወረድኩኝ ሐሳብ ሰጣለሁ። እንደዛ ነው እኔ የማስበው። የፖለቲካ ሳይንስ ይማራለሁ። ስለ ጦርነት ኦፌንሲቭ እና ዲፌንሲቭ ምለው በኋላ እመጣበታለሁ። ፖለቲካል ሳይንስ ነው የተማርከው? ኦፌንሲቭ እና ዲፌንሲቭ ዲፌንድ ለማድረግ ነው ወይ ኦፌንድ ለማድረግ ነው? መከላከል ነው ወይስ ማጥቃት ነው? ምን ምለውን በኋላ ከፈቀድክልኝ እሄዳለሁ። ማን ነው የሚያጠቀው? ማን ነው የሚያውጀው? ማን ነው ዲፌንድ የሚያደርገው? ደግሞ የማይቀር ጦርነት አለ። ቤቲ መጥቶ አንዱ ልምታብል ምንድን ነው የምትሆነው? ቴዲ ከመሮጥ ውጭ ምን ተስፋ አለ? ፋይት ኦር ፍላይት የምለው ሳይኮሎጂ ከመጠቀም ውጭ ማን ይሄዳል ማን መጣ ምለውን ማየት የለብንም ወይ እንዴ? እኔ ነኝ መሪ እያወራ ያለው ለአንድ አይ ቲንክ አንድ ሀገር የመጀመሪያው ዝም ብለን በሁሉም ነገር ጣልቃ እንትን ስለምንወድ ነው እንጂ ሲሆን ጤነኛ ህዝቦች ብሎ ነው። ይሄ እኮ የኢህአዴግ ችግር እኮ ነው። ኢህአዴግ የሚባል ፓርቲ በውስጣቸው በተፈጠረ ወይም ውስጣቸው በሰበሰ በሉት ሸተተ በሉት ሊቀመንበር አመጡ፣ ውስጣቸው ተፈረካከሰ፣ በውስጣቸው በተፈጠረ አለመፈረካከስ ጎራ ተለያዩ፣ ጸብ ውስጥ ገባን አይደል? የፓርቲው ደጋፊዎች ጭንቃቸው ምን አገባን ነበር ማለት የነበረብን። ምን አገባን? የፓርቲ አንተ የኢህአዴግ ደጋፊ ነህ። ፓርቲው ከበሰበሰ ሌላ ኃይል ማደራጀት ነው ከኢህአዴግ ተቃራኒ የሆነ ወይም የምደግፈው ፓርቲ እንደውም ለአንተ ጥሩ ነበር። እኛ ግን ገባንበት። ኦኬ ይሁን። አሁን አንድ ሀገር ላይ ነው ያለ ነው። ጦርነት ትርጓሜው ሳትስማማ ስትቀር ነው። ፋውንዳሜንታል በሆነ ፕሪንሲፕል ላይ ሳትስማማ ስትቀር ነው። እራሳቸው ፖለቲከኞች በረግ ዘግተው ይምከሩ። የትግራይ ልጆች አይመለከትም፣ ዞር በልበሏቸው። በቃ አይመለከተንም፣ የራስህ ጉዳይ በለው። ይህ ደብረ ጽዮን ሄደና እዛ 4 ኪሎ ተነጋገር፣ አብይ ጋም ተነጋገሩ፣ ከብልጽግናዎች እንደ ፍጥር ጥራቸው በሏቸው። ብትዋጋም መሞት አይቀርም፣ ባትዋጋም ኑሮ ከላይም ከታችም እያሳረረ ነው ህዝባችንን። የትኛው የደላ ነገር ላይ ያለ ህዝብ ነው የሚዋጋው? ምን እንዳይመጣ ነው የሚዋጋው? ምን እንዳያረጉት ነው? አሁን ህዝባችን ከሚሆንበት ከኑሮ ውድነቱ ግራ ከተጋባበት እናቶቻችን፣ አባቶቻችን፣ ወንድሞቻችን ከደረሰባቸው ኑሮ ራሱ እየቆላቸው ካለበት ምን እንዳይሆን ነው? አሁን ቆይ ለህልውና ምትሉ የምን አባት ህልውና ነው? ህልውና ራሱ ቆይ ምንድን ነው? እየሞትክ ኑሮ እየገደለ ነው ያለው። ስትኖር ነው ህልውና ምናምን ትለው አይደል? ስበላ ነው። ወገኖቻችን ዛሬ የኑሮ ውድነቱን እንደምታዩት ነው። የስራ አጥነት እንደምታዩ ነው። አይደለም በኢትዮጵያ ደረጃ በዓለም ደረጃ እንኳን እንደምታዩት ነው። እያንዳንዱ ግለሰባዊ የሆነው ኑሮን ለማሸነፍ ህይወቱን ለመምራት ቢሎቹን ለመክፈል ደፋ ቀና የሚልበት ሀገር ላይ ነው ያለው። ፋይት አድርገህ የምትኖርበት ሀገር ላይ ነው ያለው። እንደ ኢትዮጵያ ደግሞ አስበው። አንድ ትግራዋይ ከረቡላ የሚያጫውተው ያጫውታል፣ አዲስ አበባ ላይ የሚሰራው ይሰራል፣ የምታስተናግደው ታስተናግዳለች፣ የሚነግደው ይነግዳል፣ ህንፃ ሰራተኛው ይሰራል፣ የቤት ኪራይ ያለበት ወጪ ያለበት፣ ገበሬው ያርሳል። የገበሬው መሰረታዊ ጥያቄ ፈርቲላይዘር አምጣልኝ ነው፣ ትምህርት ቤት ገንባልኝ ነው፣ ወይ ንጹህ ውሃ መጠጥ አምጣልኝ ነው የሚለው፣ ወይ መንገድ ገንባልኝ ነው የሚለው። እስከ መቼ ነው በህዝባችን አናት ላይ ቁጭ ብለህ እኛና እነሱ እያልክ ድራማ ትርክት እየፈጠርን ምን ማገዳቸው ነው ጥያቄው? ኢነፍ ኢዝ ኢነፍ ማይ ፍሬንድ። ኃላፊነቱ የማን ነው? ቴዲ ስልጣን ላይ ተቀምጠ ማንም ምንም ለህዝብ የሚሰራ የለም። ጠቅላላ አሁንም ስልጣን ላይ ያሉት እኮ እንደምታየው እንደማነበልህ እኮ ነው። ሙሰኛ፣ ሌብነት፣ አጭበርባሪነት ነው። ለህዝብ እሰራለሁ ብለህ ነው የምትወዳደረው። በየ5 ዓመቱ በሚደረግ ምርጫ አማላይ ሀሳብ ነው የምታቀርበው ለህዝቡ። ስልጣን ላይ ስትወጣ ማዲያታም የነበርክ ሰውዬ ወዛም ትሆናለህ። መጻጉዕ ሰውነት የነበረ ሰውዬ ቦርጫም ትሆናለህ። እግረኛ የነበርከው ሰውዬ በቬት ትሄዳለህ። ይሄ ምቾት የተጓደለ ሰዓት አንድ ጊዜ ዞር ብላ አይተህ የማታውቀው ህዝብ ጋር ትገባለህ። በማንነታችን ምክንያት ህልውና አደጋ ውስጥ ገባን ይላል። ህልውና አደጋ ውስጥ የገባው ራሱ ግለሰቡ ነው። የራስህ ጉዳይ። ስትበላ አይተኸኛል እኔ ነው ማለት ያለብን። ጦርነትም ሲሉ ከዚህም ከዛም ፕሮፓጋንዳ የተሰራ እንደሆነ ካየ ራሳቸው ፖለቲከኞች
አዲስ አበባ መቀሌ ምናምን የተመላለሱ ይነጋገሩ እንደነበረው አሁንም የሰላም ትዕግስቷን ሊሟጠጥ አይችልም። ምንም አይነት ነገር የለም። እራሳቸው በር ዘግተው ይመካከሩ፣ ራሳቸው ጣጣቸውን ይጨርሱ። ኢነፍ ኢዝ ኢነፍ ማለት አለብህ እንጂ ሁለት የተለያየ ሀገር የምንኖር ህዝቦች ይመስል ትንታኔዎቻችን ራሱ መስተካከል አለባቸው። ይሄ ነው እውነታው። ከዚህ ከሐቁ አንውጣ። ቢያንስ በዚህ ጊዜ እኛ እንኳን በእድሜያችን ፍኝ በማትሞላ እድሜያችን ብዙ ጦርነት አይተናል እኮ እኛ። እንደ አዲስ ነው እንደ የምትሆኑት እናንተ? ውጊያ ተዋግቶ እንደማያውቅ ነው እንደ አክት የምታደርጉት? እኛ እኮ የአፍሪካ ዋንጫ እንኳን በ2 ዓመት አንዴ ነው የሚደረገው። በሆነ ከዓለም ዋንጫ ጋር እንኳን እንዳይጋጭ በ3 ዓመት አንዴ ሆኗል። እኛ እኮ በየዓመቱ ነው የተዋጋን ያለ ነው። እንደገና እንደ አዲስ ነው እንደሚፈላብን ሰው ላንዋጋ የምንችልበትን ነገር ራሳቸው ፖለቲከኞች ችግሮቻቸውን እስከ መጨረሻው መዋጋት እንደሆነ አይተነዋል። ችግሮቻቸውን ሊፈቱ የሚችሉበት ነገር ካለ እሱ መጀመሪያ እኔው ለማለት ያለው። ሁለተኛ አስገዳጅ ሁኔታ ካለ ራሱ ይሄ ነገር ለጦርነት የሚጋብዝ ነው ወይ? አንዳንዴ እኮ ሳንደማመጥ ስለምናልፍ ነው እንጂ ሁለቱም ግራ ቀኝ ያሉ ኃይሎች የሚናገሩትን ብትሰሙ እኮ አሁን ይሄ ያዋጋል ነው የምትለው። አሁን ይሄ የሚያዋጋ ጉዳይ ነው በመድኃኒዓለም ነው የምትለው። ሰከን ብለን ስለማንሰማ እኮ ነው። ያስተላለፋቸው ጉዳይ እኮ ይዚ ነው እኮ። ወይ ተፈናቃዮች ይመለሱ ነው፣ በጀት ይለቀቅ ነው፣ ለፌዴራል መንግስቱ ውክልና ነው፣ የፌዴራል መንግስቱን ስልጣን ተቀበሉ ነው። ይሄ የሚያዋጋ ነው። ይሄ በሀገር ሽማግሌ እኮ ሊፈታ የሚችል ነገር ነው። ሰው አለመደማመጥም እልህም እነዚህ ተደማምረው ነው። ጥላቻም እነዚህ ይደማመራሉ። ከኛ ያልሆኑ ወገኖችም ይገባሉ። ዝም ብሎ ይገባል ሰው። አማርኛ ጽድት አድርጎ ስለተናገረ ከአንተ ወገን ይመስልሃል? የሚተነትነውን ትንታኔ ሳናላመጥ እንውጣለን። ከዛ ጎራችን ይደበላለቃልና ከዚህ እንድንወጣ ነው ጋይስ። እሺ ከልብ አመሰግናለሁ። ኢወርልድ ወደ አንተና ሄዳለሁ፣ ከዛ ወደ ኢንፊኒቲቭ። አመሰግናለሁ። እንዴት ዋላችሁ? እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ የሀገሬ ልጆች። አቶ ይርታቸው ትንሽ በንግግሩ ስላልተስማማው ነው በዋናነት የገባሁት። አቶ ይርታቸው ኢትዮጵያን በጣም በክፉኛ የሚጠላ፣ የኢትዮጵያን አመራሮች ክፉኛ የሚጠላ የሚጸየፍ እና ከኢትዮጵያ ጠላቶች ጋር ወግኖ በየመድረኮቻቸው የሚገኝ የኢትዮጵያን ክፉ የሚፈልግ፣ ኢትዮጵያን መበታተን የሚፈልግ፣ ኢትዮጵያን የሚቃወሙ ማናቸውም ጋራ አብሮ አሸሼ ገዳሜ በማለት የሚታወቅ ትልቅ በእድሜ ትልቅ የሆነ ሰው፣ ብዙዎቻችን መምከርም የነበረበት ሰው ነው። ነገር ግን በያገኘው አጋጣሚ ሁሉ የኢትዮጵያን እጅግ የተከበሩና የተፈሩ የታላቋን ኢትዮጵያ መሪዎች በማንቋሸሽ በማጠላላትና ስማቸውን በማጥፋት ስራ ላይ ተሰማርቶ ያለ ሰው ነው ቀን ከሌሊት። ይሄ በጣም ብዙ ጊዜ ከዚህ ነገር ይወጣል ብዬ አስቤ ነበር። አሁን ኢትዮጵያ ውስጥ ያለውን እድገት አይቀበልም። ኢትዮጵያ ውስጥ ያለውን ልማት እንደ ልማት አይወስድም። ኢትዮጵያ ውስጥ ያለውን ሰላም ለማደፍረስ ከሚሰሩት ጋራ አቶ ይርታቸው በጠሩት ስብሰባ፣ በጠሩት መድረክ፣ በጠሩት የሁሉ የቨርቹዋል ሁኔታዎች የሚገኝ ሰው ነው። በአጠቃላይ ግን ኢትዮጵያ በከፍታ ላይ ያለች ሀገር ናት። በአሁን ቅድም ባነሳው ነጥብም ኢትዮጵያ ማነው ኤርትራ ከአሜሪካ ጋር ስምምነት ጨርሳለች የሚል በሬ የወለደ የሆነ ወሬ ይዞ መጥቷል። ምንጩን የማይጠቅሰው አሉባልታ ማለት ነው። የኢትዮጵያ መንግስት በዲፕሎማሲው ረገድ ምን እየሰራ እንደሆነ በሚቀጥለው ሳምንት ይህንን በደንብ መዝግበ ያዘው ቴዲ። በሚቀጥለው ሳምንት ኢትዮጵያና አሜሪካ ምን አይነት ስራ እንደሚሰሩ፣ ምን አይነት ውጤት ላይ እንደሚደርሱ ሁላችንም የምናየው ነው የሚሆነው። እኔ በዝርዝር እንደሱ መናገር አልፈልግም። ነገር ግን የኢትዮጵያ ጠላት የሆነን ሀገር አኮፍሶ እና ከፍ አድርጎ የሚናገር ሰው
የኢትዮጵያ ጠላት የሆነን ሀገር አድቫንቴጅ ለመጠበቅ የሳይኮሎጂካል የበላይነት ለማስከበር የሚሰራ ሰው መሆኑ በጣም ትክክል አይደለም። ኢትዮጵያ ሀገራችን እጅግ ታላቅ አገር ነች። በልማትም አንደኛ ነች። ከሰብሳራን አፍሪካ በዚህ ዓመት አንደኛ የልማት ውጤት እያስመዘገበች ያለች ናት። አጠቃላይ በአፍሪካ አራተኛ ግዙፍ ኢኮኖሚ ያላት ሀገር ናት። የኢትዮጵያውም ጠቅላይ ሚኒስትር ቢሆኑ ከየትኛውም የአፍሪካ መሪ በተሻለ በልማት ስራ ውስጥ ያሉ ናቸው። ድፍን ዓለም የሚረዳቸው የልማት አርበኛ መሆናቸውን እንጂ አንዳንድ ሰዎች እዚህ ጋር መጥተው በሶሻል ሚዲያ ላይ ስማቸውን ለማጥፋት እንደሚሯሯጡት አይደለም። ስለዚህ እውነታውን በትክክል መረዳት ማየት ያስፈልጋል ማለት ነው። ይህንን ካልን በኋላ አንዳንድ ወገኖች ስለ ትግራይ የሚያነሱት ጉዳይ አለ። ትግራይ ላይ ምንድን ነው ያለው ችግር? ህወሓት ቀላል ነው፣ አንድና አንድ ነች። ህወሓት ምርጫ ቦርድ በተገኘበት ታዛቢ ባለበት የምርጫ ቦርድ ጠቅላላ ጉባኤውን አካሂዶ ምርጫውን ያካሂድና ምርጫው ዲሞክራሲያዊ መሆኑን ምርጫ ቦርድ ይታዘብ ነው። እነሱ የሚሉት ምንድን ነው? ምርጫ ቦርድ አይታዘበኝም ነው። ይሄ ደግሞ በህግ ያለ ነገር ነው። እንደ ፓርቲ መመዝገብ ከፈለጉ የሚያደርጉት ስብሰባ በምርጫ ቦርድ መታዘብ አለበት። ይሄ ከጠቅላይ ሚኒስቴር ጋር የሚያያዝ ነገር አይደለም። ከገዢ ፓርቲ ጋር የሚያያዝ ነገር አይደለም። በእነሱ ውይይት የሚፈታ ነገርም አይደለም። ገዢ ፓርቲ እዚህ ጋር ምን የሚያገባው ነገር የለም። ህወሓት ከምርጫ ቦርድ ጋር የገባበትን እሰጥ አገባ ሊፈታ የሚችለው የራሱን ጠቅላላ ጉባኤ ምርጫ ቦርድ ታዛቢ በተገኘበት በማካሄድ ነው። እነሱ በሌሉበት አካሄደናል ብለው የላኩትን ወረቀት እኛ አልተገኘንም፣ በህጉ መሰረት እኛ ተገኝተን መታዘብ አለብን ስብሰባው መካሄዱን፣ ምርጫ መካሄዱን ነው። ስለዚህ አላካሄድም ነው ያለው። ያንን ካደረገ በኋላ የኢትዮጵያ መንግስት ሁኔታውን ገብቶ የጠቅላይ ሚኒስቴር የብልጽግና ምንም እዛ ውስጥ የገባው ነገር የለም። እንደውም አሁን የትግራይ አክቲቪስቶች ራሳቸው እየተረዱ ስለ ሁኔታው መጥተዋል። የትግራይ አክቲቪስቶች፣ ተጽዕኖ ፈጣሪዎች፣ ምሁራን፣ ኤሊቶች በሙሉ አሁን ግልጽ ሆኖላቸዋል። የፌዴራል መንግስት ጠቅላይ ሚኒስቴሩ ብልጽግና ፓርቲ ራሱን ገለልተኛ ነው ያደረገው። ከትግራይ ውስጥ እጁን ነው ያወጣው። ስለዚህ እጁን አግብቶ እያቦካ እያጨማለቀ እንደሆነ ተደርጎ የሚገለጸው ነገር ትክክል አይደለም። ትግራይ ውስጥ ያለው ችግር ከፓርቲው ጋር የተያያዘው ነገር ፓርቲው ራሱ ከምርጫ ቦርድ ጋር የገባበትን እሰጥ አገባ በህግ መሰረት ምርጫ ቦርድ በትክክለኛው በህግ መሰረት አስረድቶ ጽፎ ደብዳቤ ገልጿል። መታገዱንም አሳውቋል። መታገዱን እኔን አይመለከተኝም፣ ታገድኩም አልታገድኩኝም ለውጥ አያመጣም እያለ ያለው ህወሓት ነው። መመከር ያለበት ህወሓት ነው። ምርጫውን ማካሄድ ስላለበት ጠቅላላ ጉባኤውን በየ2 ዓመቱ እያካሄደ በራሱ መተዳደሪያ ደንብ መሰረት ሪፖርት ማድረግ ያለበት። ይሄ በዚህ ምክንያት የጠቅላይ ሚኒስቴር ስም የሚነሳበት የሚወቀስበት መሆን ያለበት ምንድን ነው? ህጎች መከበር አለባቸው። ከዛ ውጭ አልፎ አሁን በጀት ተከለከለ፣ ነዳጅ ተከለከለ ምናምን የሚባለው ነገር ሌላኛው አሉባልታ ነው። ነዳጅ ወደ ኤርትራ እየተሸጠ ከኢትዮጵያ ይላካል። በዶላር በስንትና ስንት እንትን የመጣ ነዳጅ ለኤርትራ ተመልሶ እየተሸጠ ያለበት መረጃ የተገኘ። ሁለተኛ ነገር ደግሞ ምንድነው ያጋጠመውን ችግር ጠቅላላ ሸቀጥ ከማርካቶ እየተገዛ በሳቦታች ሾርቴጅ መሀል ሀገር ላይ ለመፍጠር ወደ ኤርትራ እየተጋዘ የሚውልበት ነው የተፈጠረው። በጀት ይሰጣል። በጀቱ ለሳቦታጅ ነው እየዋለ ያለው፣ ለሰራዊት ማሰልጠኛ። ስለዚህ ለሰራዊት ኢትዮጵያን ለመውጋት ኢትዮጵያ በሰጠችው በጀት ኢትዮጵያን ያደረጉት ነገር የለም። ይሁንና ግን ፊት ለፊት ባትወጡ ጥሩ ነው የሚል
ነገር አለኝ። አሳፋሪ ነገር ስለሆነ ነው። በቀጣይ እንዲህ አይነት ነገር ባይለመዳችሁ ጥሩ ነው። ሱዳንን ነካ፣ ኤርትራን ሊነካ ነው ምናምን የምትሉትን ነገር ኢትዮጵያውያንን ብላችሁ እንዲህ አይነት ነገር ይዛችሁ መምጣታችሁ ትክክል አይደለም። የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። በርቱልኝ። ሁሌ ከኢትዮጵያ ባንዲራ ጎን በጋራ እንቆማለን። መልካም ቀን። እሺ ኢንፊኒቲቭ ሰላም ቴዲ፣ ጤና ይስጥልን። እንዴት ነህ? አለን። ይሰማል? ይሰማል። ኦኬ። እንግዲህ አሁን ጦርነት ይኖራል ወይ የሚለው በአመዛኙ ጦርነት እንደሚኖር ነው በእኔ ግምት፣ በእኔ እይታ ጦርነቱ የሚቀር አይመስለኝም። ማለት ለዚህ ጦርነት መነሻ የሚሆኑ ብዙ ምክንያቶች ስላሉ፣ አንደኛው አሁን ባለው ሁኔታ የፌዴራል መንግስቱ ትግራይን ክልል ከቁጥጥር ውጭ ሆኗል። ኦልሞስት የፕሪቶሪያ ስምምነት ኦልሬዲ ፈርሷል። ከፈረሰ ቆይቷል። ግን ይሄኛው የመጨረሻ መፍረሱን በ12 ቁጥር ሚስማር የተመታበት ማረጋገጫ ነው። አሁን ምንም የሚያገናኛቸው ነገር የለም። አውት ኦፍ ኮንትሮል ነው። ሶ በዚህ ሁኔታ ውስጥ በጀት ይለቃል ወይስ አይለቅም የሚለው አጠያቂ ነው። በጀት የሚለቅ ከሆነ በጀቱ ምን ላይ ሊውል ይችላል? እሱን ኮንትሮል የማድረግ አቅሙም መብቱም የለውም። በዚህ ሂደት ውስጥ ቲፒኤልኤፍ ራሱን አደራጅቶ አሁንም ቢሆን ወደ ስልጣን እስካልመጣ ድረስ አቅሙን አጎልብቶ ሌላ ግጭት መቀስቀሱ አይቀርም። በዛ ሂደትም ፌዴራል መንግስቱም በጀቱን በእንደዚህ አይነት ሁኔታ የሚለቅ አይመስለኝም። ሌላኛው ምርጫ ነው። አሁን ምርጫ እንግዲህ ትግራይ ክልል ላይ ፌዴራል መንግስቱ ምርጫ ላድርግ ቢል በዚህ ሰዓት ላይ ይሄኛውም ኢሚዲየት የሆነ የጦርነት መቀስቀሻ ምክንያት ነው የሚሆነው። ምክንያቱም የቲፒኤልኤፍ ህጋዊ ሰውነቱ አልተመለሰም። እንግዲህ የመጨረሻ ጊዜ ይመስለኛል እንደውም ከዚህ በፊት በሌለ አሰራር አዲስ ህግ አውጥተው ነው ህልውናውን መልሰው በልዩ ሁኔታ በሚል ህጋዊ እንደገና ባለበት እንዲቀጥል ተደርጓል። አሁን ግን የመጨረሻ ተብሎ ማስጠንቀቂያ ተሰጥቶ ኦልሬዲ ውሳኔ ተሰጥቶታል። ይህን ውሳኔ የሚሸሩበትም ሌላ ህግ ያወጣሉ ወይ? እሱም አጠያቂ ሁኔታ ነው የሚሆነው። ከዛ አኳያ ግጭት ጦርነቱ እንደሚኖር አመላካች ነው። ሌላኛው የፌዴራል መንግስቱ የኮንፍሊክት ማኔጅ የማድረግ አቅም፣ ፌዴራል መንግስቱ በተደጋጋሚ አገሪቱ ላይ አሁን ባለው ሁኔታ ኮንፍሊክት ማኔጅ የማድረግ አቅም የለውም። በተለያዩ ቦታዎች ላይ ግጭቶች እየጨመሩ አዲስ ግጭት እየተወለደ ነው እንጂ የመጣው ማኔጅ አድርጎ እስከ መጨረሻው መፍትሄ መስጠት አልቻለም። የቲፒኤልኤፍ ወይ በኃይል ግጭቱን ማስቆም አልቻለም፣ ወይ ደግሞ በስምምነቱ ገፍቶበት መፈጸም አልቻለም። ከዛ በተለየ ደግሞ በየአቅጣጫው አሁን ላይ ሰሞኑን ደግሞ ከሱዳን ጋር የጀመረውን ነገር ማየት ይቻላል። ተናካሽ ውሻ ነው የሆነው። በእንደዚህ አይነት ሁኔታ ግጭት ጦርነት አይኖርም የሚል ድምዳሜ ላይ መድረስ አስቸጋሪ ነው የሚሆነው። ሌላው አገሪቱ ላይ ያለው ቀውስ ከኑሮ ውድነት አኳያ ዜጎች የመሰላቸት ተስፋ የመቁረጥ ሁኔታ ነው ያለው። ይሄ ደግሞ ተስፋ የቆረጠ ዜጋ እንግዲህ ምን ሊያደርግ እንደሚችል ግልጽ ነው። አሁን ጦርነት መምጣቱ ምንም ማተር የሚያደርግ አይደለም። እንደ በፊቱ ኮንሰርን አድርጎ አገር ተነካ ወይም ደግሞ በመንግስት ላይ ጦርነት ተቀሰቀሰ ተብሎ የሚወጣ ዜጋ የለም። ሁሉም ዜጋ ተማሯ ስርዓት ለውጥ ነው የሚፈልገው። የመንግስት መዋቅሩ እንደሚታየው ነው የፈራረሰ የተበላሸ። በየጊዜው የምንሰማቸው ዜናዎች ተስፋ የምታደርጋቸው ሳይሆን ተስፋ እንድትቆርጥ የሚያደርጉ ናቸው። ሙስና፣ ህዳሴ ግድቡን የሚያክል በጀት በ6 ወር ውስጥ የሚበላበት፣ ለዛውም ይሄ በግልጽ እንደው ወጣ ተብሎ ነው። ከዛ የዘለሉ ብዙ ብልሹ አሰራሮች እንዳሉ ግልጽ ነውና እነዚህ ሁኔታዎች ተጨምረው አሁን ባለው ቀጠናው ላይ ካለው ቀውስ አኳያ አሜሪካም ወደ ኤርትራ ያላት ዝንባሌ ከኤርትራ ጋር ያለውን ነገር የምትፈታ ከሆነ ቢያንስ ዩናይትድ አረብ ኤምሬት አሁን ያለችበት ጫና ይታወቃል። በዛ በኩል ፌዴራል መንግስቱ ይህ ነው የሚባል አቅም ማግኘት አይችልም። ስለዚህ አገር ውስጥ ያሉት በተለያዩ ቦታ ያሉ የትጥቅ ትግል የሚያራምዱ አካላቶች በአንድ ላይ እንዳይሰለፉ የሚያደርጋቸውም ሁኔታ የለም። እነዚህ ሁኔታዎች ሁሉ ተደማምረው ጦርነቱ የሚቀር አይመስለኝም። ከዛ በተጨማሪ ኤርትራ አለች። አሁን
ቲፒኤልኤፍ ገፍቶ ለመጀመር የማይፈልግ እንኳ ቢሆን በኤርትራ በኩል የሚኖረው ጫና ግድ ነው። ምክንያቱም ሻዕቢያ አሁን ኢትዮጵያ ያለችበትን ሁኔታ አድቫንቴጁን መጠቀም ይፈልጋል። ምክንያቱም በዚህ ምስቅልቅል ጊዜ ውስጥ ነገ ፌደራል መንግስቱ አቅም አደርጅቶ የተሻለ ሰላም የሚታይ ከሆነ ሌላ ግጭት ኤርትራ ላይ መቀስቀሱ አይቀርም የሚል ግምት ስላላቸው ይህን አጋጣሚ ተጠቅመው የፌደራል መንግስቱ እንዲወድቅ ማድረጋቸው አይቀርም። ስለዚህ ቲፒኤልኤፍ በራሱ ብቻ ሳይሆን ከሱዳን የሚመጣ ጫና ይኖራል፣ ከሻዕቢያ የሚመጣው ጫና አለ። ሻዕቢያ ሁሌ ምን እያደረገ እንደሆነ ይታወቃል። ቲፒኤልኤፍ ጋር በተገናኘ እነዚህ ሁኔታዎች ጦርነት አይኖርም ከሚለው በዘለለ ጦርነት ይኖራል የሚል አንድምታ ነው ያለው። ፌደራል መንግስቱ በእርግጥ ያን ያክል ገፍቶ ለመጀመር የሚያስችል አቅም የለውም። አማራ ክልል ላይ የገባበት ጦርነት ግራና ቀኝ መስቀለኛ አጣብቆ የያዘው ነው። በዚህ ሁኔታ ውስጥ ባይጀምር ደስ ይለዋል። ግን ደግሞ የሀገሪቱ ሉዓላዊነት በማስከበር ወይም ደግሞ የአንድ ሀገር መንግስት ነኝ ካለ ትግራይ ላይ ያለውን ኦልሬዲ ሉዓላዊነቱን ካጣ በእንደዚህ አይነት ሁኔታ መንግስት ነኝ ብሎ የመንግስት ቁመና ሊይዝ የሚችልበት አግባብ የለም። ይህም አንድ ሌላ ፈተና ነው ለፌደራል መንግስቱም ቢሆን። ይህንን ዝም ብሎ ለማለፍ የሚቻልም ሁኔታ አይደለም። ስለዚህ ፋይናሊ መቼ ነው የሚጀምረው የሚለው ላይታወቅ ይችላል እንጂ ጦርነቱ የሚቀር አይመስለኝም። በእኔ እይታ እንደዛ ነው የምረዳው። ታይም አለኝ ቴዲ? አንዴ ቃል ከዛ በዘለለ ቲፒኤልኤፍ ኢጎስቲክ ነው። አሁን አንድ ቤት ውስጥ ሁለት አባወራ ነው የሆነው። ፌደራል መንግስቱ እንግዲህ ያው ዞሮ ዞሮ አክሴፕታንስ ባይኖረውም አለቃ ነኝ ማለቱ አይቀርም። ቲፒኤልኤፍ ደግሞ ይህንን ኢጎ መቀበል የሚችል አይነት አይደለም። ባይ ኔቸር ኢጎስቲክ ነው። ሶ በግራም በቀኝም ብሎ ወደ ስልጣን መምጣትን አጋጣሚውን መጠቀም ይፈልጋል። በዚህ ሂደት ደግሞ ጦርነት ከተጀመረም አሁን እንኳን ህዝቡ የተሰላቸ ቢሆንም ህዝቡን ለማነሳሳት የሚያስችል ቴክኒክ የሚያጣ ድርጅት አይደለም። ህዝብ ለማነሳሳት የሚያስችል ቴክኒክ በጦርነት ሂደት ውስጥ መፍጠር የሚችል ድርጅት ነው። ይሄ ተሞክሮም ከዚህ በፊት ያለው ሁኔታ የምንረዳው ነውና ዞሮ ዞሮ በኔ እይታ ፌደራል መንግስቱ ላይ የሚመጣ ጦርነት አይቀሬ እንደሆነ ነው የሚታየኝ። አመሰግናለሁ ቴዲ። ዋናው ፍሬ ሀሳብ ማለት በዚህ በቅድም ማነሳው ነጥብ ላይ ልቀጥል ወይስ ሪፍሬሽ የምታደርገው ነገር አለ? እየታዘብክ ነው። ግን የዛሬ 4 ዓመት 5 ዓመት በምናወራበት ጉዳይ ላይ ድጋሚ መገናኘታችን አይገርም? በጣም ያሳፍራል። በጣም ያሳፍራል። በጣም ያናዳል። ማለት አላቅም ቤቴ ምን ብለህ እንደሚወራም ያስከውን ስታንድ ባይ ዘ ወይ አመሰግናለሁ ቴዲ። በጣም ደስ በሚል ሁኔታ ነው እየገለጽክ ያለው። ባለፈውም ነግሬህ ነበር አይደል? ስለሆነ ሰውዬ ስናወራ ቤዚካሊ ሐሳባችን ተመሳሳይ ነው። ዛሬ ልዩነት አገኘው ብዬሽ ነበርና ያው ወደ ምንስማማበት ነጥብ ተመልሰናል ማለት ነው። ከአንድ ሳምንት የሀሳብ ልዩነት በዘመነ መልኩ ፈተነው። ኦኬ ደስ ይላል። ወይዘይ ፖለቲካ ትቻለዋ ታውቃለህ ቴዲ? አንዳንድ ምሁራኖች አሉ ፖለቲካ ሳይንስ ያጠኑና ለነሱ ትተነዋል። ፖለቲካ ጦርነት መስሎ የሚሰማቸው አሉ ወንድሞቼ። ድፍረታቸው ደግሞ ፖለቲካ ሳይንስ አጥንቻለሁ ይሉኛል። ሜቢ የሆነ ጊዜ ቁጥቋጦ ስር የተማሩት ፖለቲካ አለ። እንዴት ጥይት እንዴት እንደሚፈታ፣ እንዴት ህዝብ እንደምታሳምጽና እንዴት እንደምትዋጋ የተማሯት ፖለቲካ አለችና አልጨመሩባትም ቴዲ። በሳይንስ በቴክኖሎጂ እና በሌሎች ዲፕሎማሲያዊ መንገድ ጦርነት ማስቀረት እንደሚቻል አልጨመሩበትም። ያንን ትምህርት ቋንቋ ጨመሩበት፣ የላንጉዌጅ ምናምን የእንግሊዝኛ ላንጉዌጅ ጨመሩበትና የቆጥቋጦውን ፖለቲካ በእንግሊዝኛ ተርጉመው ይነግሩናል ማለት ነው። በጣም ያሳፍራል። ፕላስ ካም በኋላ ስለሚነሳው አንዳችም ነገር ቢኖር ጦርነት ምናምን የሚባል ነገር ቢኖር እዚህ ላይ የሰማሁት ነገር ነበር፣ ብልጽግናና ትግራይ የሚል ነገር ነበር። ትግራይን ከዚህ አውጡት። ካም በኋላ የትኛውም የሚነሳ ጦርነት የሚያደራጀውና የሚቀሰቅሰው ኃይል ተጠያቂ ይሆናል። ብልጽግናም ከሆነ እንደ ብልጽግና ተጠያቂ ይሆናል። ህወሓትም እንደ ህወሓት ተጠያቂ ይሆናል። የትግራይ ህዝብ ከዚህ አውጡት። ብልጽግናና ትግራይ ጦርነት ቢገቡ የሚባል ነገር አለ። ለትግራይ ሲሆን
ትግራይ ይባላል። ለኢትዮጵያ ሲሆን ብልጽግና ይባላል። ወይ ኢትዮጵያና ትግራይ በል እንግዲህ ልብ ካለ ሞራል ካለህ ማለት ነው። እዚህ ጦርነት የኢትዮጵያ የምትከተው ከሆነ ኢትዮጵያ ብለህ ተነሳ። የትግራይ ህዝብን ግን አሁን ካለው አመራር አሶሺየት አድርገህ የትግራይና የብልጽግና ጦርነት ብለህ እንዳታነሳ። እዚህ ጋር እያንዳንዱ ማለት ነው ቴዲ በዚህ አካሄድ ላይ እንድታስተካክልልኝ እፈልጋለሁ። ቅድም ጣልቃ ልገባብህ ነበር፣ ያው መድረኩና ቤቱ ስለማይፈቅድ ነው ዝም ያልኩት። ከዚህ በኋላ የትግራይ ህዝብ ጦርነት በቅቶኛል ብሏል፣ መሮኛል፣ ሰልችቶኛል፣ አልፈልግም ብሏል። በራሱ መንገድ አንድ ለአምስት ያደራጀውን የእናቶች አሉ ፖለቲካሊ ኮንሺየስ ያሉን እናት መሮጥም እየተሰደደን ያለው ወጣት ያልተማከረበት ያልወሰነበትን ጦርነት አስነስታ የትግራይ ህዝብ ነው ልትል አትችልም። ስታፕ ኢት። እዚህ ጋር መቆም አለበት። ከዚህ በኋላ የምትዋጋው ከሆነ ትዋጋለህ። አንተ አሜሪካ ተቀምጠህ በእንግሊዝኛ ቋንቋ ስለቻልክ ሰላማዊ ሰልፍ ቤተሰቦችና ልጆችን ይዘህ ወጥተህ የትግራይን ህፃናት የትግራይን ወጣቶችን በጦርነት ልትማግድ አትችልም። ፈልጎ የሚገባ ካለ ምህረት ይስጠው። ማይታዋርሶ ብለናል ገና ከመጀመር በፊት ዌስት ነው ያደረጓቸው። ቴዲ በባለፈው ጦርነት የተነሳው ያ ሁሉ ያለቀው ወጣት ያ ሁሉ የተጎዳው ወጣት እኛ አትክራለን። ወንድሞቻችን ሰላማዊ ሰልፍ ወጥተው ምግብ ጠይቀው በአድማ በታኝ ነው የተበተኑት፣ በጭስ ነው የተበተኑት። አሁን ለማን ብሎ ነው የሚዋጉት? የሚዋጋ ትግራይ የለም። ካዋጋው ደግሞ በሁለቱም ወገን አሁን ለብልጽግና ምናምን ይሄ ብልጽግና የሚባለው መንግስት ሺህ አይነት የወንጀል ሪኮርዶችን አነሳላለሁ። እንደዚህ እንደና አንተና አይነቶች እኔ አንተነን somehow ሰውን ስለማይነካ ሪስፔክት አለ ሰውን ስለማይነካ፣ ግን በብልጽግና በኩል ላይ ያለን አመለካከት ብትችል ብትደበቅ ለምሻል አሁን ለብልጽግና መንግስት ጥብቅና የሚቆም ማንም ዜጋ የለም። እኔ ድፍረታቸው ከየት እንደሚያመጣ አንዳንድ የብልጽግና ደጋፊዎች ይገርመኛል። አሁን ይሄ የሚነሳ ጦርነት ካለ የብልጽግናና የህወሓት ጦርነት ነው ባይዘው በቃ የሻዕቢያ እነዚህ ሶስቱ በሽብርና በወንጀል የተጨማለቁ ኃይሎች የድምር ጦርነት ነው የሚሆነው። ቴዲ እዚህ ጋር ትግራዋይም ኢትዮጵያዊም ሌላም ይሄ የፍትህ ፈላጊ ኤርትራዊም ካለ አይመለከተውም እያልን ያለ ነው። አሁን የፌደራል መንግስት ጦርነቱ ማስቀረት የሚፈልግ ቢሆን ኖሮ የዛሬ 2 ዓመት ማስቀረት ይችል ነበር። ሄደን እዚህ ደረጃ እንደምንደርስ እናውቃለን እኮ ተናግረናል እኮ ተናግረናል። እየሄደ ሰላሚና እንደሊ ተብሎ ከዛሬ 2 ዓመት ሰላማዊ ሰልፍ ሲወጣ ሰላም ስለምንፈልግ ነው፣ አጥብቀን ስለምንሻው ነው። አንዳንዱ አሁን ላይ ደርሶ እከሌ ጦርነት ጀመር ነው እከሌ እንደዚህ ሉን ምናምን ይባባልልሃል ማለት ነው። አብይ ተጠቅሞባቸው በቃ በልጧቸዋል፣ በታትኗቸዋል እነዚህ ሰዎች። አሁን ኢቭን ትግራይስ ማለት የትግራይ ህዝብ ፍትሃዊ ጦርነት ውስጥ የመግባት ሙሉ ምክንያት ነበረው ባይዘው። አሁን ላይ በትግራይ በኩል የሚነሳ ጦርነት ካለ እኔ ፍትሃዊ ነበር የምለው ቴዲ ማስቀረት የሚቻልበት እድል ስለነበረ ግን ጦርነት ልመደገፍ አልችልም። አሁን ላይ የሚነሳ ጦርነት ለምን መሰለ እንግዲህ 3 ዓመት ሙሉ ሻራ ላይ የሚኖር ህዝብ አለ ተሰዶ በሱዳንም በትግራይ የተፈናቀለ ህዝብ አለ። ይሄ ህዝብ ወደ ቀዬ መልሱኝ ወደ ቦታዬ መልሱኝ ነው እያለ ያለው። ይሄንን ህዝብ መመለስና ትግራይ ውስጥ ያለ የመልካም አስተዳደር ጥያቄዎች፣ የልማት ጥያቄዎች፣ የፍትህ ጥያቄዎችን ህዝቡ ታግሎ መመለስ የሚችልበትን እድል ብልጽግና ቀምቶታል ህዝቡ። በእርግጥ እንዲያደርግልን አንጠብቅም እኛ ጠላት ስለሆነ። አሁን አንዳንድ ሰው የብልጽግናን መንግስት እንዲቸርለት ወይ መልካም ነገር እንዲያደርግለት ይጠብቃል። አንዳንድ ትግራዋይ እኔን ብልጽግና እንደዛ አምረን የታገልነው ሰዎች የኛ የራሳችን አመራሮች እየሄዳችሁበት ያላችሁ መንገድ ትክክል አይደለም። መንገዳችን እኮ እየተናገርን ያለነው እየተቃወምናቸው ያለነው እኮ ዋጋ ስለከፈልንላቸው ነው። እሺ ዋጋ ስለከፈልንላቸው ነው። ዋጋ ለከፈልነው ነገር የራሳችን አመራሮችን መጠየቅ ሙሉ መብት አለን። ከብልጽግና ምንም ነገር አንጠብቅም። ሊያጠፋን ሊጨፈጭፈን
ሁሉ አይነት እድል ሁሉ አይነት መንገድ የተጠቀመውን ኃይል አሁን ላይ ይሄን ካላደረገ ብለህ ልጠይቅበት የሚችለው መንገድ የለም። አሁን መታወቅ ያለበት ነገር ትግራይ ውስጥ የምክር ቤቱ ከዚህ በፊት የነበረው ከ6 ዓመት በፊት የተመረጠውን የትግራይ ክልል ምክር ቤት መልሰዋል። ደብረጽዮን እንደገና ፕሬዝዳንት እንዲሆን የሹመት ደብዳቤ ተሰጥቷል። ይሄ ማለት በእርግጥ ስምምነቱን ጥሰውታል በሁሉም ወገን ያለው። ይሄ ማለት ግን ኢሚዲየት የተኩስ ማስጀመር ማለት ነው። በሌላ አባባል አሁን ጦርነቱ እንደመጀመር ነው የሚቆጠረው። ይሄ መሆን የለበትም። አሁንም ሊደራደር ይችላሉ። ኦፍ ኮርስ ይደራደራሉ። ባይዘው ህወሓትና ብልጽግና ይደራደራሉ። ተይ ጦርነቱ ኢሚዲየት ላይጀምር ይችላል። የፌደራል መንግስትም ለጦርነት ማነው ለምርጫ አንድ ማግስት ላይ ነው ያለው ምርጫ ለማድረግ። ስለዚህ ህጋዊ መንግስት ሳይተክል ጦርነት ሳይገባ ዛት ሳይ ህወሓት ቀድሞ እቺን ነገር ያደረገው ገብቷል። ወደ አሁን አብይ በምርጫ የሚደርስበት ክራይሲስ ይኖራል። ስለዚህ ተመልሶ ወደ ጦርነት እንዳይገባ የሚያደርግ ካደረገም በምርጫም በሌላም በኩል ማህበረሰቡ ወይ አመጽ ወይ የሆነ ነገር ይጀምራልና እኔ ቀድሜ መንግስት ተክዬ ለጦርነቱ ተዘጋጅቼ ልቆይ ነው የህወሓት አመራር እየወሰነ ያለው። ፖለቲካሊ ትክክል ሊሆን ይችላል። እኛ ግን ጦርነቱን አንደግፍም ነው አንፈልግም ነው። እሱ ብቻ አይደለም መታየት ያለበት። ሄዲ አሁን ያለው የሚነሳውን ጦርነት በህወሓትና በብልጽግና ብቻ የሚወሰን አይደለም ነው። የዓለም አቀፍ ማህበረሰብ ምንድነው የሚያደርገው? የአሜሪካ መንግስት ምንድነው የሚያደርገው? የአውሮፓ ህብረት ምንድነው የሚያደርገው? የእንግሊዝ መንግስት ምንድነው? ኢሚዲየትሊ ኮን ትግራይ ውስጥ ያለውን ነገር መቆም አለበት ብሎ መግለጫ ያወጡት ሁሉንም። ኦኬ። እና በጣም አደገኛ ሲናሪዮ ነው። ያው የኤርትራም ጉዳይ እዚህ ላይ መጨመር የሚቻልበት እድል ሊኖር ይችላል ነበር። ሜቢ ጊዜው ያጠራል መሰለኝ። ቴንክ ዩ። እሺ ሳሚ ቴንክ ዩ። የቁንዱዶ ፓርቲዎች ነው ፈረሶች ፈረሶች ነው የሚለው ቴዲ። የድሮ ወዳጅ ነኝ። በቆይታ በኋላ ነው የገባሁት። አዎ ታውቀዋለህ፣ እንዴ በደንብ ታውቀዋለህ። ረጅም ጊዜ ሰላም ብያለሁ ሁላችሁንም። ሳሚ ሰላም ነው ወይ? የዛሬ 4 ዓመት የነበረው ውይይት ላይ ማቆ ድምጽ ነው። አዎ በደንብ እንደውም የሆነ ጊዜ እንትን ሻይ ቡና ላይ አይተኸኝ እንትን ብለኸኛል ካስታወስክ። ኦኬ ያ ሻይ ቡና ሰለሞን ሹምዬ። አዎ ቴሌግራም ላይ ያገኘሃለሁ፣ ፌስቡክም ወዳጅ ነን። ደውሎልኛል። እዚህ ነው ያለው ሰለሞን ሹምዬ። እንግዲህ አረጋለሁ መጥቷል። በዚህ ነው ያለው ያለበት አካባቢ። እሺ እኔ ቅድም እየሰማው ነበር። አንተ ማለት ብዙም ሰው ሁሉም ሰው ቸላ ያለው በጣም የተገረምኩት እኔ ስላየሁት አንተ ያነሳው ነገር ነበር። እኔ እንትኖችን እነኚህ ወታደራዊ እንትኖች የሚያወሩትን የመንግስት አቋም አድርጌ ነው የምወስደው። ጀነራል አበባው የሰጠው መግለጫ አለ የሆነ ፌስቡክ ላይ ነው ያነበብኩት። ይሄ መልእክት ነው በቃ የሆነ ነገር እንዳለ የሚጠቁም አድርጌ ነው ለኔ የምወስደው ማለት ነው። በዚህ በትግራይና በፌደራል መንግስቱ በኩል ያለው እንትን ማለት የፌደራል መንግስትና ትግራይ 2 ዓመት ውስጥ የትግራይ ጊዜያዊ መንግስት ሳሚ እንዳለው ቅድም መፈጸም የሚገባቸውን ባለመፈጸም እኔ አሁን ትግራይና ኢትዮጵያ አድርገው የሚያወሩ በተለይ ከሳሚና ከዛ በፊት የነበረው ሰው የዛ አይነት እንትን አይጠቅመንም። ተው ማለት ባለፈው የተማርነው ብዙ ነገር ተምረናል። እኔ ፊል አደርገዋለሁ የሳሚን ስም ተቋርጣል። ሚዩት ነህ። ስልክ ነው ይቅርታ። ይሰማል አይደል ቴዲ? ስልክ ገብቶብኝ ነው። ይሰማል። እና ፊል አደርገዋለሁ የሳሚን ስሜት የትግራይ እና የፌደራል መንግስት ጦርነት ሳይሆን እኔ እንደራሴ ንገረኝ ካልክ የኢህአዴግ አብዮታዊ ዲሞክራሲ ልጆች ሽኩቻ አድርጌ ነው የምወስደው። ሌላ ምንም አይደለም። በቃ ማለት ምን ከታዝብ ያለው መሰለ ታደሰ ወረደ ኢንተርቪውን ሰምቻለሁ። እኔ ታደሰ ወረደ የሄደበት መንገድ ጦርነትን አለመፈለግ ነው ለኔ
በቃ ምንም አያስፈልግም። በደንብ ተረድቶታል የህዝቡን ስሜት እዛ ጋር ያለውን የተጎዳውን ሰው ምናምን ከዚህ በኋላ አያስፈልገንም ነው። በዛኛው ወገን ያለው እንግዲህ በቀደም ወጥቶ ሳሚ እንዳለው አሁን ይሄን ታይም መጠቀም ምናምን እኔ ሳሚ እንደፈራው በምርጫ የሚፈጠር ነገር ምናምን ኤክሰፕሽናል ነው ኢትዮጵያ ውስጥ ምንም አይነት አመጽ ለማንሳት የሚፈልግም ያለ አይመስለኝም። ማለት ትቶላቸዋል ሁሉን ነገር እንደ ህዝብ የማየው የፈለጉትን ያድርጉ አይነት ነገር ማለት ነው። ግን እንደ ስርዓት ደግሞ ይሄ ስርዓትና እዛ ትግራይ ያለው ስርዓት ህዋት የሚባለው ለምንድን ነው የማይግባቡት ብለህ እንዲሁ እንትን ስታረግ ከመጀመሪያ ጀምሮ ይሄ አባቱ የሞተበት ልጆች የውርስ ክፍፍል ላይ በቃ ተናክሰው እንደተያዙ ልጆች ነው የሆኑት። እንግዲህ ይሄ ለውጥ ከመጣ ጀምሮ ትላንትና ብዙ ሰው ያጨፋጨፉ ሰዎች ዛሬ ከአብይ ወገን አሉ፣ ከመንግስት ወገን፣ በዛኛው ወገን ደግሞ ሌሎች አሉ። አንድ ቪዲዮ አይታችሁ ከሆነ ጦርነት አያስፈልገንም ብዬ የማምነው እኔ ቢሾፍቱ ላይ ለሀገራቸው እንግዲህ የእርስ በርስ ጦርነት ነው አብዛኛው ጊዜ ኢትዮጵያ ያደረገችው እንጂ ከጠላት ጋር ከኤክስተርናል ጠላት ሁለት ሀገር ምናምን መሰለኝ የተዋጋ ነው በታሪክ ብዬ የማስበው። መሬት ጠይቀው መሬት ተከልክለው እንዴት እንደሚያለቅሱ ቪዲዮ እየተዘዋወረ አይታችኋል። ለሀገራቸው ደማቸውን አጥንታቸውን የከሰከሱ የደሃ ልጆች። እንደነኛ አይነት ሰዎች ግን ስርዓት በመጣ ቁጥር ሀገራችን እዚያ ዲጂት ደርሳለች እንደዚህ እያሉ የሚነግሩን ሰዎች ወደ ውጪ ነው ሙቭ የሚያደርጉት። በኢህአዴግም ስለማውቀው ነው ያን ሰው መጥቶ እዚህ ጋር አሁን የሚነግረን ይሄ ኒውክሌር ሳይንስ የሆነ የሚመስል የኢትዮጵያን እድገት ያኔም በኢህአዴግ ጊዜም እንደዛ ሲለን የነበረ ሰው ነው። አሁን ደግሞ ሙቭ አድርጓል ወደ ውጪ። እንደዚህ አይነት ሰዎች አይጠቅሙንም። የኔና የሳሚ አይነት መሬት ላይ ያለ ግን ህመሙን ያውቀዋል። ፕሊስ ጦርነት አያስፈልገንም። ሁለቱ አካላቶች ተቀምጠው መፍታት አለባቸው፣ ጉዳያቸውን መጨረስ አለባቸው። ሌላው አሁን እያየሁት ያለው ቀጠናው ላይ ሀገራችን ምን እየሆነች ነው እያልኩ ነበር። ማለት የሶማሊላንድ ጉዳይ አለ፣ ከዛ በኋላ የተበላሸ ነገር አለ ታውቃላችሁ። ሶማሌ ጋር ደግሞ የገባንበት ሰጣ ገባ አለ። ከዛ ከሶማሌ ጋር ተመልሶ የተስማሙት ነገር አለ። ግን እንደዛም ቢሆን ያለመተማመን መሆኑን የምታውቀው እንግዲህ ሶማሌ ውስጥ የግብጽ ሰራዊት የት ድረስ መጥቶ እዚህ አፍንጫችን ስር ድረስ መጥቶ እንዲቀመጥ ሶማሌ አድርጋለች። ለማስፈር የተጠቀሙበት መንገድ አለ። ለዚህ ጋር ስትመጣ ደግሞ ከሱዳን ጋር አሁን የገባንበት ኮዝ አለ። ምንድነው ዲፕሎማሲ መንግስታችን ምንድነው እሳቤው ነገ ለሚፈጠረው ነገር ምንድነው? በቀደም የሆነ ጽሁፍ እያየው ነበር። ይችላል በቃ መሪያችን ይችላል ምናምን እየተባለ ወደ አልሆነ ጠርዝ ልንሄድ ነው ወይ? ፈረንጆቹ እኮ ቴዲ ከ2015 ጀምሮ እየነገሩን ነው። ፌልድ ስቴት ሊሆን ነው ይሄ ስቴት እያሉን ነው ያሉት። እና ስለ ስቴቱ ማሰብ መጀመር አለባችሁ። እኔም ቴዲም ሳሚም ልንደባደብ ደብረጽዮንም አብይም ሊጣሉ የሚችሉት ይሄ ስቴት እስከቀጠለ ድረስ ነው። ስቴቱ ግን ኮላፕስ ያደረገ ቀን ሁላችንም እንደ ሶማሊያ ማንሆንበት እንደሌላው ማንሆንበት ምክንያት የለም። ይሄ ስቴት ይቀጥል። ለዚህ ስቴት እኔ ችግር የለብኝም። ስቴቱ ይቀጥል፣ እንነጋገር ችግሮቻችን ላይ። አሲፍ ኦሮሞ ብሔርተኛ ሊሆን ይችላል፣ ግን ሁሌ ቴዲ እኔ የምታዘበው ኢትዮጵያን የገዙ መሪዎች በተለይ ከኃይለ ሥላሴ ጀምሮ ኤክስተርናል ጠላት የመፈለግ የውስጥ ችግር ሳይፈቱ ግብጽ ልትመጣብን ነው። የኃይለ ሥላሴን ሕገ መንግስት ካየ በሙስሊም የተከበበ ሀገር የሚል አንቀጽ አለው። ከዛ ደርግ ይመጣል ባንዳና ምናምን ይልሃል፣ ኢህአዴግ ይመጣል ባንዳ ምናምን ይልሃል፣ ይሄኛውም ይመጣል የኤርትራ ተላላኪ። ይሄ መቆም አለበት። መጀመሪያ የውስጥ ችግራችንን ሶልቭ እናርግ። ከዛ በኋላ ማን አባቱ ነው የሚደፍረን? ዛሬ እኮ ከኢሳያስ ጋር የገባነውን ያኔ የነበረውን ፍቅር በሰጥቶ በመቀበል ባለመሆኑ ኢሳያስ ዛሬ አልቡርሃን ስር ስጋት ሆኖብናል አይደል? እንግዲህ ልኮ ሰራዊት እየሰማን ነው። የኤርትራ ሰራዊት ተሳታፊ እንደነበረ በሱዳን ኬዝ ነገስ አልቡርሃን ከሱ ጋር እንደማይሳተፍ በምን ታውቃለህ? ትግራይ ላይ እኔ ፌደራል መንግስቱን በአሁኑ በትግራይ ኬዝ ዝምታውን አድንቅ ያለው የሰለጠነ አካሄድ ብዬ ልወስደው እችላለሁ። ምንም አይነት እስካሁን ምንም አልሰማንም። እነሱ መርጠዋል ምናምን ህዋቶች
ምንም ነገር አልተናገሩም። ፌዴራል መንግስት ዝምታው ምንድነው? በውስጥ የሚሰሩት ነገር ይኖራል፣ ሚዲያ ላይ ላያወጡት ይችላል። ግን ጦርነት ማስቀረት ከቻሉ ጥሩ ነው በስምምነት። ቴዳ እንደ ወትሮም እንደ ሁልጊዜውም ወንድሜ በዚህ ሰዓት ያንተ እኮያዎች ቅንድባቸው እየተላጩ መኝታ ክላሳቸው ላይ አልጋቸው ላይ ውሃ እየደፉ ቁጭ ባሉ ይህም መቼም ድንጋይ ብቻ ነው አይልም። ይህ ታምረኛ ነው። ድንጋይ ራሱ ቢሆን ይወት እስቲ ስለምታዳምጠን ቴዳ ከልቤ ነው። በጣም ነው የማመሰግነው። በጣም ነው የማከብረህ። በሺዎች የሚቆጠሩ ሰዎች ያከብሩሃል፣ ይወዱሃል። ወንድም አለም በጣም እናከብረሃለን። ቴዳ ግን ዛሬ በህይወቴ አለመማሬን እወደዋለሁ ብዬ አስቤ አላቅም ነበር። አለመማሬ ዛሬ ሰዎችን አይቼ ወደድኩት። ለካ አለማወቅ ማወቅ ነው። ለካ አለመማር መማር ነው። አንተ ያልተማሩ አባቶቻችን እነዛ መሀይ የምንላቸው ያቆሟትን ሀገር እንዲህ በተማሩ አወቅን ሳይንስን ባሉን ወንድሞቻችን እንዲህ ስትሆን ማየት ያሳዝንሃል፣ ያሳፍርሃል። እባካችሁ ኮሌጅ የሚሆን እቺ የያዛችኋት ቢክ ስክሪፕቶን አንድ ቁጭ አድርጓትና ኢትዮጵያን በደንብ ይዋት። ያኔ መማርህን ይገባሃል። ያኔ መሰልጠልህን ይገባሃል። ሳሚ አንተን በማየቴ ፈጣሪን አመሰግናለሁ። ከነ ችግርህን ጦርነት የሚጠየፍ ትውልድ ወጣትን እፈልጋለሁ። የዛሬ 20 ዓመት 30 ዓመት የምትሰሙ ሰዎች ሆይ እኛ በህይወት እያለን ዛሬም እየተናጨን ያለነው በተራ ስግብግብ ፖለቲከኞች ነው። የእነሱ የስልጣን ጥማት ነው። እነሱ ነው እያጋደሉን ያሉት። እንደ ወጣት ሁሌም ስቃወመው ኖረዋለሁ። ጦርነት ከየትም ይምጣ እንዴትም ይምጣ ምትችል በሙሉ ያቅምህን ማድረግ ያለበት ጦርነት እንዴት ይቆም ነው። ቴዳ እኔ ያጨማለቋትን ሀገር እኔ እመራለሁ የሚለኝ መንግስት ካለ አሁንን ሳልፈቅድ በግድ ከአብይ አህመድ ጎን እቆማለሁ። እንዲሁ እየገደለኝ ከኔ በላይ የሚገድለው የለም የሚባል አማርኛ የለም። መልአክ ይሁን ተዋግቶ የሚመጣ ከሆነ ሰይጣኑን ደግፌ ያስቆመዋለሁ። የመላኩ መጨረሻ አውቀዋለሁ። ጂኒ ነው የሚሆነው። ተዋግተህ በጦርነት የምናመጣው ለውጥ የለም። ይሄ ትውልድ ሊነቃ ይገባል። ከአጉል ልህኝነት፣ ከአጉል እኔ ነኝ የምበልጠው፣ እኔ ነኝ ማሸንፍ፣ እኔ ነኝ የምገዛ ከሚል ስሜት እንውጣ። ነጋችን እናስብ፣ ነገን እንያዝ። ጦርነት ማንንም አድኖ ያውቅ፣ እኛንም አያድነንም። ጦርነት ጠባሳ ነው የሚጥለው። ጦርነት ምን እንደሚመስል ካየህ የሳሚን ስሜት ሲናገር ከውስጡ የሚወጣው ቃል ንዴቱንና ብስጭቱን አዳምጠው። ወጣት ሆይ ጦርነት አያዳግመንም። ደብረ ጽዮንም በለው ማንም የራሱን ህይወት ለማመቻቸት ብቻ ነው የሚሮጠው። እኛን ሊጠቅሙ ሊፈይዱልን የሚችሉ ምንም ነገር የለም። እኛን ሊያድኑ የሚመጡበት ነገር ምንም ነገር የለም። የራሳቸው ጨዋታና የራሳቸው ህይወት ነው። ማንም በለው ማንም። ወንድም ሆይ እሰብክሃለሁ፣ አሁንም ጦርነትን ተጸየፈው። ማወቅን አለማወቅ ነው ብለህ እለፈው። ጦርነትን ተጸየፈው። ባላየህበት ዋል። ቴዳዬ ጊዜህን አቃጥለህ ለምሰጠኝ በጣም ነው የማመሰግነው። ቴዳዬ በምስጋና ነው የምጨርሰው አባቴ። በጣም ነው የማመሰግነው አባቴ። ቴንክ ዩ ዘብር፣ ቴንክ ዩ ከልብ አመሰግናለሁ። ኢወርልድ አመሰግናለሁ። አንድ ደቂቃ ነው የሚጠቀመው እና ወንድሜ ሳሚ ቲክታኩ አሜሪካን ያሳያል። እሱ ግን ትግራይ ያለ ከሆነ እግዚአብሔር ይርዳ ልበል። ተመሳሳይ ነገር ነው ያልነው። መጀመሪያ ላይ ግን የሸነቆጠው እኔን ከሆነ እኔ ትችት ደስ ይለኛል። ፍሪደም ኦፍ ስፒች ፓርት ነውና፣ ነገር ግን መጽሐፉን ልክለታለው። እኔ ፖለቲካሊ ምናምን ቴክኒካሊ አይደለም፣ ቴክኒክሊ ፖለቲካሊ ወርዶችንም እማራለሁ እና እንታረም። መስፍኔ አንድ ነገር ልበለው፣ ነጋ ኡርጋ መስፍኔ ልበልና አውሮፓም አሜሪካ ከሁለት ጊዜ ከመራ በኋላ ህጉም አይፈቅድም። የኢትዮጵያ ህግም ሁለት ጊዜ የመራ ሰው ከቻለም ካልቻለም ይወርዳል ይላል። አሁን ተራዝሞ አልተራዘመም፣ 4ቱን 5 አድርጓል እንጂ 2 መርቷል እና አብይ አልቻለም። ቢቀየር ብንል ጥሩ ነው። እችን ለማለት ነው። አንተን ያኑርልኝ ቴዲ። ከፈቀድክልኝ በስልክ ደውልልሃለሁ። የሚመችን ሰዓት ብትነግረኝ ከእንቅልፍ እንዳልቀሰቅስ ቢዚ ነህና የሆነ ሰርፕራይዝም አለኝ። ኤኒሃው እችን ለማለት ነው። ጨርሻለሁ ነኝ። ቴንክ ዩ ኢወርልድ ከልብ አመሰግናለሁ። ወደ ኢንፊኒቲቭ እንሄዳለን። አለ ኦኬ፣ ይሰማል። ኦኬ፣ መልካም። እኔ እንኳን የምጨምረው ነገር ምንድን ነው፣ ያው ጦርነት የመጨረሻ አማራጭ እንደሆነ ማንም ይረዳል። ሁሉም ሰው ጦርነት የሚፈልግ የለም፣ ሰላም ነው የሚፈልገው።
ነገር ግን መሬት ላይ ያሉ ፋክቶቹ ሁሉንም አማራጭ ዘጋግተው የሰው ልጅ ደግሞ በኢሚነንት የሆነ ዳንጀር ካለበት የመጨረሻውን አማራጭ ተጠቅመው ጦርነትም ቢሆን ያው አማራጭ አድርገህ መጠቀም አይቀርም። የፖለቲካ ምህዳሩ ምን ይመስላል የሚለውን እሱን መሬት ላይ እያየነው ነው። አይደለም ፖለቲከኛ ቀርቶ አርቲስት እንኳን የሚያስበረግገው መንግስት ነው ያለው። ከቴዲ ሙዚቃ ጋር በተገናኘ ምን ያክል ሰው እንዳሰሩ አይተናል። ሙዚቃ የሚያዳምጡ ልጆችን ሳይቀር እያዋከቡ እያሰሩ እያስገደዱ ፖለቲከኞችን፣ ጋዜጠኞችን አስረህ ዜግነት ከማሳጣት የደረሰ መንግስት ነው ያለው። አሁን አማራጭ የለም ነው። ፖለቲካ ላይ ተስፋ አድርገህ ነገ የተሻለ ጊዜ ይኖራል፣ ጦርነትን አቁመን ሁሉንም የሚያከብር ሰው በሰውነቱ ተከብሮ የሚኖርበት ሀገር እንፈጥራለን ብለህ ተስፋ እንዳታደርግ ያለው ስርዓት በዚህ ልክ ነው። ስለዚህ ጦርነትን አማራጭ አድርጎ ሁሉም ሰው እንደወሰደ ተደርጎ የሚወሰደው እንደ ሰባኪ የምታቀርቡት ሐሳብ መሬት ላይ ያሉትን ፋክቶችን ያላገናዘቡ ናቸው። መሬት ላይ ጦርነት ጠመንጃ ያነሳው ኃይል በበቂ ምክንያት ነው ወደዚህ ጦርነት የገባው። ተገፍቶ ማድረግ የሚቻለውን ሰላማዊ አማራጮች ሁሉ ተጠቅሞ ነገር ግን የሚቻል አለመሆኑን ሲያረጋግጥ የመጨረሻ አማራጭ አድርጎ የገባ ስለሆነ ቢሆን ደስ ይለናል። ሰላማዊ የፖለቲካ ምህዳር ቢኖር ሁሉም በድምፁ ተወዳድሮ ማንኛውም ሰው በዜግነቱ ተከብሮ የሚኖርበት ቢሆን ኖሮ ትውልድን ማጣት ህይወትን የሚያክል ነገር መስዋዕት ማድረግ ባላስፈለገ ነበር። ከዛ አኳያ ነው። ኤኒዌይስ እንግዲህ ጦርነቱ የሚደረገውም ይህንን ሰላም ለማስፈን እስከሆነ ድረስ ምናልባት ያው አሁን የጦርነቱ እንኳን ትንቢል ህዝባዊ አመጹ የሚቀር አይደለም። አገሪቱ ላይ ያለው ሁኔታ የኑሮ ውድነቱ ወደ ህዝባዊ አመጽ የሚያስገባ ነውና ነገሮችን ፋክቶችን መሬት ላይ ያለውን ሁኔታ መገንዘብ አስፈላጊ ነው የምለው። አመሰግናለሁ ቴዲ። ቴንክ ዩ ከልብ አመሰግናለሁ። ሳሚያችን ቴዲ ይሄን እድል መስጠት ጥሩ ነው። እንኳን አልዘጋሁም። 3 ደቂቃውን መስጠት ተገቢ ነው። አንዳንዶቹ ሀፍረሰ ቢሶችም ናቸው። ባይዘው እኔ ለምንድነው ለመኖር ሁለተኛ እድል የተሰጣቸው ሰዎች ኖሮ ያልጨረሱትን ወጣት ወንድሞቻችንን ለማስጨረስ በዚህ ደረጃ የሚፎክሩት ግራ ነው የሚገባኝ። በምርኮ ለ1 አመት ለ2 አመት የኤርትራ በረሃ የኤርትራ መንገድን ሲሰሩ ሲደለድሉ የነበሩ ሰዎች አሁን ላይ በሙሉ አቅም ብንገጥም ጦርነቱን ለማሳጠር ይጠቅመናል ብሎ ሲፎክር ስትሰማ እንደዚህ አይነት ድንቁርና ከየት እንደሚያመጡት ፈጣሪ ብቻ ነው የሚያውቀው። ቴዲ እኛ ያልን ያለ ነው ወጊያውን እየተጠየፍን ያለ ነው። ወጣቱ በማያውቀው ጦርነት ገብቶ ማለቅ የለበትም ነው ያልን ያለ ነው እንጂ እንደዚህ አይነት ኋላ ታሪካቸውን የረሱ ሰዎችን በቃ ማለት ፖለቲካው ባጋው ማጤን አለበት ወጣቱ ብዬ ነው የማስበው። ቴዲ ምን መሰለህ እዚህ ጋር የጦርነቱን ስንቃወም የህወሓት አመራሮችን አንዳንዶቹን ስንቃወም የትግራይ ወጣት የከፈለለትን ዋጋና ዓላማ ስለተከዳ ስለተረሳ ነው። የህወሓት አመራር ለትግራይ ህዝብ ነፃነት፣ ለትግራይ ህዝብ ፍትህ፣ ለትግራይ ህዝብ ሰላም ያላሰፈነ አመራር የኢትዮጵያ መንግስት ጋር ሄዶ ተዋግቶ ስልጣን ስለያዘ የሚያመጣው ለውጥ ስለሌለ ነው። እንደገና ደግሞ አሁን ላይ ተጣምሬ የሆነ አካል ወጋለው የሚለውን ኃይል እርስ በርሱ ለመጠፋፋት ቀነቀጥሮ የያዘ ኃይል ነው። አትሊስት በትግራይ ጊዜ ብልጽግናም ፋኖም ሻቢያም ሳማው የተግባቡ ይመስሉ ነበር። የሚጣሉም አይመስሉም እኮ ክልም የሚያደርጉት ነገርም አልነበረም። አሁን ሻቢያም የራሱ ኢንተረስት አለው፣ ፋኖም የራሱ ኢንተረስት አለው፣ ህወሓት አመራሮችም የራሳቸው ኢንተረስት አላቸው። እንደው ብልጽግናን እድል ቀንቷቸው ቢያስወግዱ እንዴት ነው የሚቀጥሉት ነው ትልቁ ጨዋታ። ሌላ አይነት አዙሪት የጦርነት አዙሪት መፋሰስ ውስጥ ደግሞ መስፋሰስ ውስጥ ነው የሚገቡት። ይሄንን የፌደራል መንግስት በወጣቶች አቅም በሞቢል በዚህ በቫዮሌሽን በአመጽ በመናምን ማስቀየር የሚቻልበት እድል ካለ መልካም ነበር እኮ። ይሄንን ስርዓት እኮ የትኛውም የኢትዮጵያ ዜጋ የሚደግፍ መንግስት ዜጋ እኮ የለም። ያ ኦኬ። ስለዚህ እዚህ ጋር ሳማው ጦርነቱን መቃወም ማለት የብልጽግናን ስርዓት መደገፍ ማለት አለ። ኢንፋክት የብልጽግናን ስርዓትን የሚጣልበትን እድል
ያጠውበውብን ኃይሎች ስላሉም ነው እየተቃወምን። አንዳንዱ አሁን ብልጽግናን የደገፍኩ ምናምን ይመስለዋል አይደለ? እኔ ብልጽግናን ለመታገል ላመቻቸው የሚገባኝ የነበረውን ሴናሪዮ እያበላሹብኝ ስለሆነ ነው የምቃወም ያለሁት። የብልጽግናን መንግስት እንደ መንግስት የምንታገልበትን እድል አኮላሽቶብናል ህወሓት። የትግራይን ሰራዊት አቅም በትኗል። የትግራይ ፖለቲከኞች አቅም በትኗል። ራሱ የሚመርጣቸውን ሰዎች እያስኮረፈም እያስቀየመም አቅማችን እየበተነብን ነው። እንደ ህዝብ በዲፕሎማሲካሊ አቅማችንን ይዘን መጠየቅ የሚገባንን ጥያቄ እንዳንጠይቅ እያዳከመን ነው እኮ ነው እያልን ያለ ነው እኛ። እሺ የፌደራል መንግስቱ አቅም ይዘን ብንደራደረው ሊያደርግልን ሊፈጽምልን የሚገባ የነበሮች ነገሮችን አቅማችን አዳክሞ የትግራይን ህዝብ ተጋላጭ አድርጎ ህዝባችንና ሰራዊታችን ተጋላጭ አድርጎ ተንበርካኪ ኃይል ተፈጥሯል ትግራይ ውስጥ። ለሻዕቢያ ተንበርክከው እኮ ለብልጽግና ደገፍክ ብለው ነው እኔን እየተናገሩኝ ያሉት። ቴዲ የሻዕቢያን እግር እየላሱ እንዴት የብልጽግናን ደጋፊ? እኔ ብልጽግና ደጋፊ አይደለሁም ሲጀመር፣ ብልጽግናን እየተቃወምን ነው። ነገር ግን ወደ ጦርነት መግባት አንፈልግም ነው እያልን ያለ ነው። በትግራይ ወጣት ጉልበትና በትግራይ ወጣት አካል በትግራይ ወጣት መስዋዕትነት የሚወርድስ መንግስት የለም ከስልጣን ላይ። እሺ ኢንፋክት እኛ የምንፈልገው ያለ ነው የትግራይን ዲሞክራሲ የትግራይን ልማት ዋጋ ለከፈልንበት ነገር ነው እየጠየቅን ያለ ነው። ትግራይ ላይ ሰላምና ዲሞክራሲና ፍትህን ማስፈን ብንችል የትግራይ ጥያቄ አለ። አሁን ላይ እንደምታውቀው እስቲ ጌታቸው መጣ፣ ጌታቸውን አስወገዱ። ታደሰን መጣ፣ ታደሰን አስወገዱ። አሁን ደግሞ አልፎ ተርፎ ዓለም አቀፍ ማህበረሰብ የሚያውቀውን የፕሪቶሪያ አግሪመንት አፍርሰው ሌላ ነገር ሊያመጡ እየሰሩ ነው ያሉት። ይሄ ነገር ዋጋ ያስከፍላል ነው እያልን ያለ ነው። አብይ ይሸነፋል አይሸነፍም የሚል ስጋት የለብኝም እኔ አንደኛ ይሄንን ስርዓት ለመጣል የሚከፈለው መስዋዕት ያሳስበኛል። ሁለተኛ ነገር እንዴት ነው የሚሆነው የሚለው ነገር ደግሞ ያሳስበኛል። ሁለት ነገሮች ነው እያወራው ያሉት። ስለዚህ አላስፈላጊ ከሆነ ጦርነት ላይ መራቅ ያስፈልጋል። እነዚህ ፖለቲከኞች በራሳቸው ኢንተረስት፣ በራሳቸው ፍላጎት፣ በራሳቸው አላማ የሚያደርጉትን ጦርነት አንድም የትግራይ ወጣት አንድም የኢትዮጵያ ወጣት ኢንፋክት ማለት ነው ሊከፍል አይገባም። ኦኬ ሰው መፈታት ባለበት መንገድ መፈታት ያለበት የነቃ ትውልድ እንፍጠር፣ ጦርነቱን እናስቁመው። ቴንክ ዩ ሰው በተቻለ መጠን አሁን የትግራይ ወጣት አንደኛ እዚህ ጋር መያዝ ያለበት ክሬዲት ነገር አለ ቴዲ። እንደ ትግራይ ወጣቶች ትግራይ ውስጥ ሰላምንና ፍትህ እንዲመጣ ብዙ የሚታገል ወጣት አለን። ኢትዮጵያ ውስጥ ያሉት ወጣቶችም ይሄን ነገር ቢያግዙ ስርዓቱን ይብቃ፣ ጦርነት አንፈልግም ይሄን ነገር ላይ ቢመጣ የወጣቶች ድጋፍ ከሌለ ምንዋጋለት ቤዚካሊ ወጣቶች ነን አይደለ? ወጣቶች መሳሪያ እንግበን የማንተዋወቅ ወጣቶች ለመጨራረስ ኢንተረስት ካላሳየንና በእኛ ሬሳ ላይ እነሱ ሊደራደሩ ነው። አሁን እኮ ለመደራደር ዝግጁ ነኝ ብሏል አይደለ? የህወሓት አመራር አብይም ቢሆን ይደራደራል ብያለሁ አይደለ? እስከሚጠቅመው ድረስ ይደራደራል። ኢንፋክት ምርጫው እስኪያልፍ ድረስ በሆነ ነገር ሊስማማቸው ይችላል። በኋላ ሊግዳቸው ይችላል። የህወሓት አመራሮችን አብይ እንደዚህ አይነት ስማርት ሙቮች ሊያደርግ ይችላል። እንደገና የሆነ ትልልቅ ሀገሮችም እዚህ ጋር ኢንቮልቭ ሊያደርግ ይችላል። ኦኬ ለመደራደር ዝግጁ ነኝ ሊላቸው ይችላል። ከምርጫ በኋላ እንመደራደረው ብሎ ደግሞ የሆነ ነገር ነጥብ ሊያስቀምጥ ይችላል እኮ የሆነ ነገር ያደርጋል። እሱም ሆነ እናየዋለን። ባይዘው ከሆነ ያው ምርጫው እየደረሰ አይደል? 30 ቀን አይደል ይቀረው? ዊል ሴት ያ የምናየው ነው የሚሆነው። ያ ጻፍልኝ በውስጥ የሚመችን ሰዓት አይ ቲንክ በዚህ ሰዓት እና ቴንክ ዩ ቴዲ ብራዘር። ያው ብዙ መባባል እንችል ነበርና አንዳንዶቹ ግን የሆነ የብልጽግና እንደ ድል አድርጎ ባያወሩትኝ ይሄ ስርዓት የፈጠረብን ነገሮች ናቸው። በመላ ሀገሪቱ ውስጥ የሆነ ነገር ላይ ሆነ በተለይ በሰላሙ በጸጥታው ጉዳይ ላይ አንድ እርምጃ እንዳንራመድ እያደረገን ያለውና አትኩራሩ በልኝ። ቴንክ ዩ ሳሚያችን መስፍን ፈይሳ ሮቢ በእኔ ጉዳይ ነው የቆየው። አምሶሪ እንግዲህ እኔ ምንክራቸውን እንደምነካ አላውቅም። ይንጣጣሉ ልክ እኔ የሆነ ነገራቸውን ስነካ። አሁን እንድራቸው እኔ ለኢትዮጵያ ሕዝብ እሳቸውን የምለብነው በቆሞ ጠብቀኝ ዘመን ጦርነት ገብቶ በድሮን ዘመንም ሲያወሩ አንዱ በቃ በቃኝ አይባልም ወይ? እኔ እኮ አንዳንድ ጊዜ እድሜ በቃ እኔ የዚህን ዘመን ታግያለሁ፣ ከዚህ ዘመን በኋላ ትውልድ ይታገላል። በመቃወም ተፈጥረ ፖለቲካ ውስጥ በመቃወም መሞት ጀግንነት ነው እንደ መንግስትን? እንደዛ እኮ ነው ራሱን የሚቆጥረው። በቃ ሲወለድ በተቃውሞ መንግስት መቃወም ጀመረ። መንግስት መደገፍ አያውቅም። በቃ መንግስትን ደግፎ ሳፖርት አድርጎ ከመንግስት ጋር መስራት አያውቅም። የሆነ ሰዎች ሲወለዱ ፖለቲካ መቃወም ነው የጀመሩት፣ ሲጨርሱም በተቃውሞ ነው መቀበር የሚፈልጉት። ይሄ እኔ እንደ በሽታ ነው የምቆጥረው፣ እንደ ጤነኝነት አልቆጥረውም። መንግስት መደገፍ ወንጀል ይመስላቸዋል። በቃ እንደ ወንጀል መንግስት መደገፍ ነው አገርን መደገፍ። አገር የሚወድ ሰው መንግስት መጣል እኮ ቀላል ነው።
መንግስትን ደግፎ ማቆየት ነው ከባድ የሆነው ኢትዮጵያ ውስጥ እና እሳቸው ለኢትዮጵያ ባለውለታ ከሆኑ ተዋጉን ዋጋ እናሸንፋለን አይደለም። እኔ ጡረታ ወጥቻለሁ ልጆች የናንተን ሀገር እስኪ በእናንተ ጭንቅላት በድሮን ዘመን በኤአይ ዘመን እናንተ እስኪ መብት ያብጡ እኔ በቆመስ ጦርነት ከጀመራችሁ ግን ለኢትዮጵያ መንግስት ከሸማቂ አውደ ውጊያ ነው የሚመቸው ነው ያሉት። አላበረታታም። የመጀመሪያ ጊዜም ጥርስ እንነቅላለን ብላችሁ ሲፎክሩ ጥርስ አትነቅሉም። አዲስ አበባ ላይ ጭስ ታጨሱ ይሆናል። ትግራይ ላይ ከሰልና አመድ ይከስማል ብዬ አሉላ ሰለሞን ጋር በጀርመን ሚዲያ ላይ ተከራክሬ ያለው ነው። አትፎክሩ። መሃል አገር ላይ ጭሱ ሊታይ ይችላል። ከሰሉና አመዱ የሚታየው ግን የትግራይ እናቶች ላይ ነው ብያለሁ። አሁንም ጦርነት እንዲነሳ አልፈልግም። ጦርነት ግን ግድ ሆኖ ከተገባ እናንተ እንደምታወሩት ሚስ ካልኩሌት እየሰራችሁ ወደ ጦርነት እየገባችሁ የጦርነቱ ውጤት ደግሞ አደጋ ሲያመጣ ተቀጠቀጥን ጆኖሳይድ ተደረገብን ብላችሁ ከማልቀስ በፊት ከማልቀስ በፊት 100 ጊዜ አስቡ ነው። 100 ጊዜ አስቡ። ለኢትዮጵያ መንግስት ለገጠመው ጠላት ሻዕቢያ ምንጣ ሱዳን ምንጣ የኢትዮጵያ ህዝብ ከውጪ ለመጣ ጠላት ምን ጊዜም እናንተ እንደምታወሩ አብይ ሺህ ጊዜ ቢያኮርፍ ከሻዕቢያ ከመጣ ከሱዳን ከመጣ የኢትዮጵያ ህዝብ ይዋጋል። የፈለገ መንግስት ይው አረመኔ መንግስት ለምን አይሆን? ይሄን ደግሞ በመለስ ዜናዊ ጊዜ ባድሜ ጦርነት ላይ መለስን ሲቃወሙ የነበረው ኃይሎች አገር ከመለስ በላይ ነው ብሎ ለማይረባ ተራራ ያውሉ ወጣት አልቆበታል። ለማይረባ ጦርነት አሁንም ከሻዕቢያ ጋር የሚመጣ ጠላት ካለ ከግብጽ ጋር የሚመጣ ጠላት ካለ ከሱዳን ጋር የሚመጣ ጠላት ካለ ትናንትም ባንዳ ነበረ ዝም ያለ ጀግና አሁንም አለና በዛ መልክ ብታስቡ የተሻለ ነው ብዬ ነው። ቴዲዬ ታንኪዩ ስለሰጠኝ እድል እኔ ነኝ ያስቆየው። ይቅርታ እንግዲህ ባተ እንቅልፍ አይተኙም ነበረ በእኔ ላይ ብትዘጋ ኖሮ አስተንፍሳቸዋል። ታንኪዩ። ይሄም እኮ አይምሮ ሳይኮሎጂካሊ ማሳጅ እኮ ነው። ጥሩ ነው። አሁን ይተኛሉ። ኦኬ፣ ከልብ አመሰግናለሁ ሁላችሁንም።